ሃይ ኤቭሪዋን ዛሬ ወደ ትሬዲንግ ቪው እንዴት እንደምንገባና ትሬዲንግ ቪው ላይ ደግሞ አካውንት እንዴት ክሬት እንደምናደርግ አሳያችኋለሁ። በቀጥታ tradingview.com ብለን እንገባለን። ከዛ በኋላ እንደዚህ አይነት ፊቸር ይመጣላችኋል ማለት ነው። እና እንደዚህ ፊቸር በሚመጣላችሁ ሰዓት ያው የተለያየ ፊቸር አለው ትሬዲንግ ቪው በክፍያ እንዲሁም በነፃ መጠቀም ትችላላችሁ። የነፃው ብዙም ለመጠቀም ብዙ ነገሮችን ለምሳሌ ኢንዲኬተሮችን እና እንዲሁም ደግሞ ዴፕዝ ማርኬት አናላይሲስ ለማድረግ ትንሽ ያስቸግራል። ነገር ግን ኢትስ ኦኬ በነፃ አብዛኛዎቹን ነገሮች መጠቀም ትችላላችሁ። በተለይ ፕራይስ አክሽን ትሬድ የምታደርጉ ምንም ኢንዲኬተር አስፈላጊ ብዙ ስላልሆነ በነፃ መጠቀሙ የተሻለ ይሆናል ማለት ነው። በቀጥታ ጌት ስታርትድ የሚለው እዚህ ጋር ተነኩታላችሁ። ከዛ እዚህ ያው በክፍያ ሳይን አፕ የምታደርጉ በክፍያ ነው። ግን በነፃ እዚህ ጋር እንደምታዩት የክፍያዎቹ እንደዚህ ናቸው። ኢሴንሻል ፕላን የሚባል አለ። በወር 12 ብር ከ95 ሳንቲም ነው። በውጭ ያላችሁ እንዲሁም ክሬዲት ካርድ ወይም ደግሞ ዴቢት ካርድ የምትጠቀሙ ኢትዮጵያ ውስጥም እንዲሁም በፔፓል በማንኛውም መክፈል ትችላላችሁ ከፈለጋችሁ የክፍያውን መጠቀም የምትፈልጉ ሰዎች ማለት ነው። እዚህ ጋር ለምሳሌ ፕላስ የሚባለው ቨርዥን 28 ብር ከ29 ሳንቲም ነው በወር። ፕሪሚየም ቨርዥኑ ደግሞ እዚህ ጋር እንደምታዩት የፕሪሚየም ቨርዥኑ 56 በጣም ውድ ነው። እንደምታዩት በክፍያ እኔ ባለፈው አመት አኑዋል የሚለውን ነክቼው በአጋጣሚ ተሳስቼ 100 ምናምን ብር ቻርጅ አድርጎኛል። ስለዚህ ምናልባት ሳይን አፕ የምታደርጉ እዚህ ጋር መንዝሊ የሚለውን ሞክራችሁት በመንዝሊ በትንሹ 14 ብር ከ95 ሳንቲም ትሞክሩትና ከወደዳችሁት በዛ መቀጠል ትችላላችሁ። ምንድነው የክፍያው ዋና ጥቅሙ? በክፍያ የምንጠቀመው የትሬዲንግ ቪው እንደምታዩት እዚህ ጋር የተለያዩ ሁለት ቻርቶች ፐር ታብ መጠቀም ትችላላችሁ። 5 ኢንዲኬተሮችን መጠቀም ትችላላችሁ። ለምሳሌ እንደ ሙቪንግ አቨሬጅ እና ሌሎችም ደግሞ ኢንዲኬተሮችን መጠቀም ትችላላችሁ። ለምሳሌ ፉትፕሪንት ቻርት ምናምን መጠቀም ብትፈልጉ 5 ኢንዲኬተሮችን ለመጠቀም ትችላላችሁ። እንዲሁም አላርት ወደ 20 የሚደርሱ በስልካችሁ ላይም ሆነ በዴስክቶፓችሁ ላይ አላርት ይመጣላችኋል። በጣም ጥሩ ነገር ደግሞ እዚህ እንደምታዩት ከስር አድ አይመጣባችሁም ማለት ነው። አድ በጣም ይረብሻል እንደምታውቁት እዚህ ጋር አድ የለም። እንዲሁም ቮሊዩም ፕሮፋይል እና ሌሎችንም ኢንዲኬተሮችን በመጠቀም አናላይዝ ለማድረግ ይረዳችኋል ማለት ነው በክፍያ የምትጠቀሙት። እና ይሄው በዚህ መልኩ ነው። ነገር ግን እኛ አብዛኛው እኔ ለምሳሌ በክፍያ መጠቀም አልፈልግም ቢኮዝ ብዙም ትሬድ ላይ በስልኬ ነው የማደርገው። እንዲሁም ደግሞ ሌላ ሶፍትዌርን ስለምጠቀም ሲራ ቻርት የሚባል ሶፍትዌር ነው የምጠቀመው የለመድኩት እሱን ስለሆነ ማለት ነው። ነገር ግን ትሬዲንግ ቪው በነፃ መጠቀም የምትችሉበት ለምሳሌ እዚህ ጋር ይኸውላችሁ ቤዚክ ፕላን ነው። ቤዚክ ፕላኑ ይሄን ይመስላል ቅድም ያልኳችሁ ማለት ነው። እዚህ ጋር ግን ኢሴንሻል ፕላንም አለ እንዲሁ በፍሪ ትሪያል ለምትጠቀሙት። ቤዚክ ፕላኑ ግን ምንም ክፍያ ሳይኖረው መጠቀም ትችላላችሁ። በቀጥታ እሱን ለመጠቀም እዚህ ጋር ከስር ሳይን አፕ የሚለውን ተነኩታላችሁ ማለት ነው። ሳይን አፕ የሚለውን ከነካችሁ በኋላ በተለያየ መልኩ እዚህ ጋር አማራጭ ይሰጣችኋል ወደ ትሬዲንግ ቪው ጆይን ለማድረግ። በፌስቡክ አካውንታችሁ ገብታችሁ መስራት ትችላላችሁ። በትዊተር እንዲሁም በኤክስ አካውንት ማለት ነው። ትዊተር አዲሱ ስሙ አይደለ? በዚህ መጠቀም ትችላላችሁ። በያሁ መጠቀም በአይፎናችሁ እንዲሁም በአፕል አይዲ መጠቀም ትችላላችሁ። ሊንክድን ፕሮፋይል ያላችሁ ደግሞ በሊንክድን ፕሮፋይል መጠቀም ትችላላችሁ። ኦሬዲ ትሬዲንግ ቪው አካውንት ካላችሁ ግን እዚህ ጋር ሳይን ኢን ከስር እዚች ጋር በራይት አት ዘ ራይት ባተም ሳይን ኢን በማለት ዩዘር ኔማችሁና ፓስወርዳችሁን በማስገባት ቀጥታ ወደ ትሬዲንግ ቪው ይወስዳችኋል። ነገር ግን እዚህ ጋር እንግዲህ እኔ በኢሜይል ነው መግባት የምፈልገው እና በኢሜይል ገብቼ እዚህ ጋር አሳያችኋለሁ ማለት ነው። your email ይለኛል። the verification link has been sent. if you don't have it in your inbox check spam and junk folder. ለምሳሌ ቬሪፊኬሽን ኮድ ልኮልኛል ማለት ነው። ነገር ግን ኢሜይላችሁ ላይ ላታገኙ ትችላላችሁ። ቀጥታ ሄዳችሁ ኢሜይል ላይ let's check ኢሜይላችን ላይ ሄዳችሁ እስቲ ይሄውላችሁ አጋጣሚ ልኮልኛል እዚህ ላይ በቀጥታ ልኮልኛል። ኮዱ ይሄ ነው። ሶሪ ገና አላከውም ግን ቆለምሲ ጨርሰው ኦኬ
ሪሴንት አክቲቬሽን ኮድ ይላል። እኛ ሪሰንት መሄድ አያስፈልገንም። ኢሜይላችሁ ላይ አክቲቬት አድርጉ እያለን ነው እየጠየቀን ያለው። ፕሊዝ ኩድ ዩ ኮንፊርም ዩር ኢሜይል አድሬስ ባይ ክሊኪንግ ዘ ባተም ቢሎው ዚስ ኢዝ ሶ ዩ ካን አንሎክ አክሰስ ቱ ዩር ኒው አካውንት ኢፍ ዩ ዶንት ቬሪፋይ ዩር ኢሜይል አድሬስ ዊዝን 14 days we will have to automatically delete your account. ኖበዲ ዋንት ዳት ይላል። የትሬዲንግ ቪው የሚልከው ነው። ይሄ ምንድነው? አክቲቬት ካላደረጋችሁትና እናንተ መሆናችሁን ካላረጋገጣችሁልን በኢሜይል አድሬሳችሁ በዚህ ኢሜይል አድሬስ ማለት ነው አክቲቬት ካላደረጋችሁት ዲሊት እናደርገዋለን በ14 ቀን ውስጥ እያለ ነው። ስለዚህ አክቲቬት እንለዋለን ማለት ነው። እዚህ ጋር መተን ኢሜይላችን ውስጥ ገብተን ማለት ነው ባስገባነው ኢሜይል ዘን ጉድ አሁን አክቲቬት አድርገናል። ዩዘር ኔማችን እንደምታዩት እዚህ ጋር ያለው ነው። ይሄ ነው። ሶ በዛ መሰረት እንተላለን። ሪሲቭ ማርኬቲንግ ሜልስ ሆልደር ኦኬ አግሪ ትሉታላችሁ። ከዛ ኮንቲኒው ትላላችሁ ማለት ነው። ይሄው እንደምታዩት ፕሮፋይል ላይ መጣ ማለት ነው። ፕሮፋይል መጣ ወደ ትሬዲንግ ቪው አስገባኝ ማለት ነው። ቀጥታ ኦኬ ይሄን ይመስላል ማለት ነው። አሁን ወደ ትሬዲንግ ቪው ቀጥታ ሳይን ኢን አድርገናል ማለት ነው። ይሄው እንደምታዩት እዚህ ጋር የተለያዩ ስቶኮችን እና የተለያዩ እንትኖችን ያስመርጣችኋል። እዚህ ጋር እንደምታዩት የተለያዩ ታቦች አሉ። ኮሚኒቲ፣ ማርኬት እንዲሁም ደግሞ ከፈለጋችሁ ከተለያዩ እንትኖች ጋር ኮኔክት በማድረግ ለምሳሌ በforex.com OANDA በጣም የታወቀ ብሮከር ነው። ይሄ በጣም ቆንጆ ብሮከር OANDA በተለይ ዱባይ እና ሌላ ሀገሮች ከኢትዮጵያ ውጭ የምትኖሩ ሰዎች ለምሳሌ በአሜሪካ፣ በካናዳ፣ በዱባይ እና በአውሮፓ የምትኖሩ ሰዎች ይሄኛው ጥሩ ብሮከር ነው ከማቃቸው ማለት ነው። አይ ዶንት ኖ እንግዲህ በጣም ብዙ ብሮከሮች አሉ። ብዙ ሰው የተለያየ ብሮከር ይመቸዋል። ግን ለፎሬክስ ይሄ OANDA ቆንጆ ነው ተብሎ ያው እንትን ይባላል ማለት ነው። እና እንደዚህ አድርጋችሁ ትከፍታላችሁ ትሬዲንግ ቪው ማለት ነው። በቀጣይ ደግሞ ትሬዲንግ ቪው ላይ እንዴት ቻርት እንደምትከፍቱ አሳያችኋለሁ ማለት ነው። ተከታተሉ። Okay, now I'm just gonna jump start to launching the super chart. ሱፐር ቻርት የሚባለው ቀጥታ ወደ ቻርቱ ገብተን ትሬድ የምናደርግበት ነው ማለት ነው። ሱፐር ቻርት የሚባለውን ላሳያችሁ። አሁን እዚህ ጋር እንግዲህ እንደምታዩት የተለያዩ ኢንፎርሜሽኖችን ሰርች ማድረግ ትችላላችሁ እዚህ ላይ። ከፈለጋችሁ ደግሞ እንግዲህ የተለያዩ ስለ ትሬድ የምታደርጉትን እዚህ ኮሚኒቲ የተለያየ ሰፖርት ምናምን የምትፈልጉ አንዳንድ ኢንፎርሜሽን ማንበብ የምትፈልጉ ከሆነ እሱ ላይ ነው። ማርኬት፣ ስለ ማርኬት፣ ስለ ፊውቸር፣ ስለ ፎሬክስ እዚህ ጋር እንደምታዩት ፎሬክስ ፊውቸር ትሬድ የምታደርጉ የተለያዩ ፊውቸር ማርኬቶችን እዚህ ጋር ማየት ትችላላችሁ። ስለ ጎልድ፣ ስለ ፕላቲኒየም፣ ኮፐር፣ ሲልቨር ኢንዴክስ ትሬድ የምታደርጉም ስቶክ ትሬድ የምታደርጉም እዚህ ላይ ኢንፎርሜሽኖችን ታገኛላችሁ። ኒውስ ማንበብ ከፈለጋችሁ እዚህ ላይ ስለ ኒውስ ማንበብ ትችላላችሁ። ኢንታየር ስለ ዓለም አቀፍ ሁኔታዎች እንደዚሁም ስለ ሀገሮች ከረንሲ ምናምን እዚህ ማወቅ ትችላላችሁ ማለት ነው። ብዙ ኢንፎርሜሽን አለ። ኢቲኤፍ ትሬድ የምታደርጉም እንደዚሁ እዚህ ጋር አላችሁ ኢንፎርሜሽን ናቸው እነዚህ። ግን ቀጥታ ወደ ቻርቱ ለመግባት እዚህ ጋር ፕሮዳክት የሚለውን ነው ክሊክ የምታደርጉት። ክሊክ ታደርጉና ቀጥታ ሱፐር ቻርት የሚለው ላይ ሌፍት ክሊክ ወይም ደግሞ ደብል ክሊክ ታደርጉበታላችሁ ማለት ነው። ቀጥታ ላውንች ያደርግላችኋል። ይሄ እንግዲህ ትሬዲንግ ቪው ቻርቱ ይሄን ይመስላል ማለት ነው። ይሄ እንግዲህ ፍሪ ቨርሽኑ ላይ እያሳየኋችሁ ነው ያለሁት። እንደምታዩት ከዚህ ጋር ኤክስ አክሲስ እና ዋይ አክሲስ አለው። ይሄ ዋይ አክሲሱ እዚህ ጋር የምታዩት ማለት ነው። እዚህ የማሳያችሁ ዋይ አክሲሱ እንትን የሚለው ፕራይሱን ነው። እዚህ ጋር ለምሳሌ የአፕል ነው፣ የአፕል ፕራይስ ነው። እዚህ ላይ የአፕል ስቶክ ነው፣ የአፕል ፕራይስ ነው እዚህ ላይ የምታዩት። በዚህ አሁን ያለበት ፕራይስ እንግዲህ እዚህ በግሪን የሚያሳያችሁ 273 ብር ከዶላር ከ67 ሳንቲም ይላል ፕራይሱን። እነዚህ ፕራይሱ ከፍ ዝቅ ሲል ያሳያችኋል ማለት ነው። ዴይሊ ቻርት ነው ይሄ ዴይሊ ቻርት ነው። ያ ማለት ዴይሊ ማለት እያንዳንዷ ፎር ኤግዛምፕል ይቺኛዋ ይቺ አንዷ ካንድል ወይም ባር እያልኩ ጠራታለሁ እኔ ከዚህ በኋላ ካንድል ማለት ትችላላችሁ። ሻማ ስለሚመስል ማለት ነው። ይቺ አንዷ ሻማ አንድ ቀን ይፈጅባታል ለማለቅ፣ ተከፍታ ለማለቅ ማለት ነው። እዚህ ቀይ ሻማ አለ። ቀዩ ቤሪሽ ካንድል ይባላል፣ ግሪኑ ቡሊሽ ካንድል ይባላል። እና እያንዳንዱ በእያንዳንድ ቀን የሚሆኑ ናቸው። የተለያየ ሳይዝ አላቸው። እንደ ቮላቲሊቲው የተለያየ ሳይዝ ያላቸው ባሮች ናቸው። ይሄ እንግዲህ እንዳልኳቸው ዋይ አክሲሱ ዋጋውን ነው። አንድ ቀን እዚህ ጋር ለምሳሌ 268 ብር ሊሆን ይችላል። አንድ ቀን 272 ብር፣ አንድ ቀን ደግሞ ላይ ወጥቶ 284 ብር ከፍ ዝቅ ይላል።
እና ይሄንን ዋጋውን የምታዩበት እዚህ ጋር ባለው ነው። አሁን ያለው እንደምታዩት እዚህ ጋር ታያችሁ እንደሆነ እቺ ቀጭን እንትን ያላት መስመር ያላት እቺ እዚህ ላይ ዋጋው አሁን ያለበት ይሄ ነው። እዚህ ላይ ነው አሁን ዋጋው ያለው ይሁንና እዚህ ላይ ነው እንደምታዩት ታያችሁ። እዚህ ጋር ነው ማለት ነው ዋጋው እዚህ ጋር ነው። ይኸው እንደዚህ አድርጌ ይኸው እዚህ ጋር ሰንበርኩበት ይሄ 273 ብር ማለት ነው። እና እንደዚህ ያደርጋችሁ ማየት ትችላላችሁ ማለት ነው። ስለዚህ ይሄ እንግዲህ ዋጋውን ያመለክታችኋል። ይሄ ደግሞ ቀኑን ነው ሰዓቱን ወይም ወሩ። ለምሳሌ እዚህ ጋር ኦክቶበር ይላል፣ ከዛ ኖቬምበር፣ ዲሴምበር እና የተለያዩ ወሩን ዓመተ ምሕረቱ እንደዚህ። አሁን ለምሳሌ እዚችኛዋ ካንድል ስቲክ ወይም ባር ላይ እንደዚህ ክሊክ ባደርግባት ከታች ይኸውላችሁ እዚህ ጋር ምን ያሳየኛል? ቀኑንና ከስር ይኸውላችሁ ባሩ ላይ እዚህ ጋር ምን ያሳየኛል? ቀኑንና ዓመተ ምሕረቱን ፍራይዴይ ፌብሩዋሪ 19 ነው። ፍራይዴይ 19 ዲሴምበር 19 ፍራይዴይ ነው ማለት ነው። ኤፍ አር አይ የሚለው ፍራይዴይ 19 ማለት ቀኑ ነው። ዲሴምበር ነው ወሩ 2025 ይለዋል። እና ይሄ ዴቱን ወይም ቀኑን ያሳያችኋል ማለት ነው። ይሄ ደግሞ እንዳልኳችሁ ፕራይሱን ያሳያችኋል ማለት ነው። እዚህ ጋር የምታዩት ይኸው አፕል ይላችኋል። አፕል ከናስዳቅ ከተባለው ናስዳቅ ማለት ትልቅ የተለያዩ ስቶኮችን የያዘ ባንድ ላይ ነው። የቴክኖሎጂ ስቶክን የያዘ በአጠቃላይ ብዙ ስቶኮችን የያዘ ይሄ እንደ ሴት ቁጠሩት። ይሄ ደግሞ እንደ ሰብሴት ነው ማለት ነው። ይሄ በዚህ በናስዳቅ ውስጥ ይገኛል እያላችሁ ቴክኖሎጂ ስለሆነ አፕል ማለት ነው። ስለዚህ አሁን እናንተ ይህን መቀየር ትችላላችሁ ክሊክ አድርጋችሁ። ግን ለምሳሌ ሴል ለማለት ብትፈልጉ እዚህ ጋር ለምሳሌ ሊወርድ ነው ገበያው ብላችሁ ካሰባችሁ እዚህ መታችሁ ሴል ማለት ትችላላችሁ ለመሸጥ። እዚህ ጋር ደግሞ ባይ ማለት ትችላላችሁ። ይሄ ባይ እና ሴል፣ ይሄ ሰማያዊው የሚያሳያችሁ ይኸው ባይ ይላል ከስር ይታያችሁ ከሆነ እዚህ ጋር ባይ ይላል፣ እዚህ ጋር ደግሞ ሴል ይላል። ሴል እና ባይ የምታደርጉባቸው በተኖች እነዚህ ናቸው ማለት ነው። ሌላው እዚህ ጋር እንደምታዩት በጣም ብዙ ቱሎች አሉ። ስለ እነዚህ ቱሎች በደንብ እናያለን ግልጽ ለማድረግ ማለት ነው። እዚህ ጋር ዲ ይላል ዴይሊ ማለት ነው። ይሄ ቻርት የቀን ቻርት ነው። ቀኑን መለወጥ ትችላላችሁ። ለምሳሌ እዚህ ጋር ክሊክ አድርጌ እኔ የአንድ ደቂቃ ቻርት፣ የሁለት ደቂቃ፣ የ15 ደቂቃ፣ የ30፣ የአንድ ሰዓት ማድረግ እችላለሁ እየቀያየርኩ። እዚህ ጋር እንደዚህ ክሊክ አድርጋችሁ ወደታች እየጎተታችሁ ይላችሁ የ4 ሰዓት አለ፣ የ2 ሰዓት አለ፣ የ1 ሰዓት አለ እና እየቀያየራችሁ ማድረግ ትችላላችሁ። ከፈለጋችሁ ግን ዴይሊ እነዚህ ካንድሉንም መቀየር ከፈለጋችሁ መቀየር ትችላላችሁ። እኔ ግን የምፈልገው እዚህ ካንድል የተለያየ ቮሊዩም ካንድል እንዲኖራችሁ ላይን ቻርት የምትፈልጉ ላይን ቻርት ማድረግ ትችላላችሁ። ነገር ግን ኢትስ ኦኬ። ይሄ ባይ ዲፎልት ያለው ካንድል ስቲክ ቆንጆ ነው። ይሄ ነው ብዙ ሰው የሚጠቀመው ማለት ነው። እዚህ ጋር ደግሞ የምታዩት ዋች ሊስት ይባላል። ዋች ሊስት ማለት ፕራይሳቸው ለምሳሌ ሲለዋወጥ ማየት የምትፈልጓቸውን ነገሮች እዚህ ጋር የምታስቀምጡበት ነው። ለምሳሌ እዚህ ጋር እንደምታዩት ኢንዴክሶች ናቸው። የተለያየ ኢንዴክስ ፕራይሶች አሉ እዚህ ላይ እንደምታዩት። ከፈለጋችሁ ለፎሬክስ እንደዛ ማድረግ ትችላላችሁ። ለምሳሌ ደስ የሚላችሁ አሁን ለምሳሌ የሆነ ስቶክን ለማምጣት ከፈለጋችሁ እዚህ ጋር ክሊክ ብታደርጉበት ይኸውላችሁ እዚህ ጋር ለምሳሌ የጎልድን ፕራይስ መከታተል ከፈለጋችሁ፣ በነገራችን ላይ እንዴት ክሊክ እንዳደረግኩ እዩት። ዋች ሊስት የሚለው ጋር ሄጄ እዚህ ጋር ፕላስ ሳይን ነው ክሊክ ሳደርግ ይኸው የመጣልኝ ጎልድን ከሆነ የምፈልገው ለምሳሌ ጎልድ ብዬ ጽፍለት እና እንደዚህ ጎልድ ብዬ ጽፌለት ይኸው ጎልድ ስፖት። አብዛኛው ኢትዮጵያኖች በጣም ትሬድ የሚያደርጉት ይሄ ነው። አብዛኛው ሰው ትሬድ ያደርገዋል ይህንን ጎልድን። ለምሳሌ እዚህ ጋር አምጥቼ ይኸው ዋች ሊስቱ ላይ እንትን አደረገልኝ ማለት ነው። ይኸው እዚህ ጋር ወደ ዋች ሊስቱ ያመጣልኛል ማለት ነው። ይኸው እዚህ ጋር እንደምታዩት ዋች ሊስቴ ላይ መጣ ማለት ነው። ከፈለኩ ዲሊት ለማድረግ ከፈለኩ ይቺን የዲሊት ምልክት መጨረሻ ላይ ያለችዋን ይቺን ዲሊት ባደርጋት ያጠፋዋል ማለት ነው። እንደፈለጋችሁ ማስተካከል ትችላላችሁ። እዚህ ጋር መጥታችሁ ለምሳሌ መቀየር ትችላላችሁ። እዚህ አሁን እንደምታዩት እዚህ ጋር ለምሳሌ ላስት ፕራይስ የነበረው ፕራይስ ነው። ይሄ ላስት የሚለው የመጨረሻ ጊዜ የጎልድ ፕራይስ እዚህ ላይ ነበረ ከመዘጋቱ በፊት። እዚህ ጋር ደግሞ ምን ያክል ቼንጅ እንዳለው እንደጨመረ ነው የሚያሳያችሁ። ይሄ ኔጌቲቭ ስላልሆነ ማለት ነው። ግሪን ሆኖ ፖዘቲቭ ነው፣ ኔጌቲቭ ነበር አይደለም። ምን ያህል እንደጨመረ እዚህ ጋር በፐርሰንቴጅ ቼንጅ ያለ ይሄ ቼንጅ እና ፐርሰንት ምልክት ያደርጋል። እሱ የሚያሳያችሁ ምን ያህል በፐርሰንት እንደጨመረ ነው ማለት ነው። እዚህ ጋር የተለያዩ የምትፈልጓቸውን ስቶኮች እንደዚሁ ፕላስ እያደረጋችሁ ለምሳሌ ቢትኮይን ከሆነ ቢትኮይን እንደዚህ ብላችሁ ቢትኮይንን እንትን ማድረግ ትችላላችሁ። አድ ትሉታላችሁ፣ ዘንድ ወደ ዋች ሊስታችሁ ይመጣላችኋል ማለት ነው። እዚህ ላይ ይሄ ዋች ሊስት ነው ማለት ነው። ይህን ይመስላል። ሌላ እዚህ ትሬዲንግ ቪው ላይ የሚጨምርላችሁ ይሄ ኢንዲኬተሮች ናቸው። በኋላ እናያቸዋለን እንዴት እንደምናደርጋቸው። ለምሳሌ ጎልድን ልክፈት ካልኩ እኔ ለምሳሌ ይህን ጎልድን እዚህ ወደ ቻርት ያያችሁ እዚህ ክሊክ ሳደርግበት እዚህ ጋር መጥቼ ዋች ሊስት ላይ የነበረውን ጎልድ ትሬድ ማድረግ ከፈለጉ እዚህ ላይ እንደዚህ ያደረጋችሁ መቀየር፣ እንደዚህ ከፍ ዝቅ ማድረግ ትችላላችሁ። እዚህ ላይ
ሌፍት ክሊክ አድርጋችሁ ማውዛችሁን ይኸው እንደዚህ ማንቀሳቀስ ትችላላችሁ። ከፈለጋችሁ እንደዚህ እዚህ ጋር ታች ደግሞ ኤክስ አክሲሱ ላይ መታችሁ እንደዚህ ማድረግ ትችላላችሁ። እና ይኸው ወደ ጎልድ ቀየርኩት። ከፈለኩ ደግሞ ደስ ያላችሁን ቢትኮይን ከፈለጋችሁ ቢትኮይን ወደ ቢትኮይን እንትን መቀየር ትችላላችሁ። ከፈለጋችሁ ወደ ጎልድ የፈለጋችሁን ዋች ሊስታችሁ ላይ እያመጣችሁ መቀየር ትችላላችሁ ማለት ነው። እዚህ ፕላስ ምልክቱን እየነካችሁ ይህን ይመስላል። እዚህ ጋር ባር የምታያቸው ነገሮች ቮሊዩም ናቸው። ቮሊዩሙ ለምሳሌ ግሪን ቮሊዩም ወይ ቡሊሽ ቮሊዩም ነው። ቀይ ቮሊዩም ደግሞ የቤሪሽ ቮሊዩሞች ናቸው። እነዚህ ቮሊዩም ነው የሚያሳዩት ማለት ነው። ትሬዲንግ ቪው ላይ ስላሉት ቱሎች አሳያችኋለሁ። እዚህ ጋር ያሉት ቱሎች ናቸው። የተለያዩ ቱሎች መጠቀም ትችላላችሁ። ከዚህ ለተለያየ አገልግሎት መጠቀም ይችላል። ለምሳሌ እዚህ ጋር የመስቀል ምልክት የምታዩት ከላይ እዚህ ጋር የማውዛችሁን ወይም የከርሰራችሁን እንትን ለመቀያየር ነው። እኔ አሁን እየተጠቀምኩበት ያለው የመስቀል ምልክት ነው። ግን እዚህ ጋር ለምሳሌ ዶትን ብነካው ለምሳሌ አያችሁ የዶት ምልክት መሰለች እንትና ከርሰሬ ማለት ነው። አያችኋት ዶት ሆነች ማለት ነው። ለምሳሌ እዚህ ጋር መጥቼ እዚህ እንደዚህ ኤሮ መጠቀም እችላለሁ። እንደዚህ አይነት መጠቀም እችላለሁ። ከፈለኩ ይኸውላችሁ ይሄንን መጠቀም ከፈለጋችሁ ለዶሚኒስትሬሽን ነው በብዛት ለሰው ለማስረዳት ስትፈልጉ እሱን መጠቀም ትችላላችሁ። እዚህ ጋር ትንሽዬ ቀስታለች ትታያችሁ እንደሆነ ከዚህ ጋር ከርሰር ትላለች። ከርሰር መምረጥ ትችላላችሁ። ከዚህ ማጂክ እና ደግሞ ለምሳሌ የፈለጋችሁትን ነገር አድርጋችሁ ኢሬዝ ለምሳሌ የሳላችሁትን እዚህ ጋር ያስቀመጣችኋቸውን ነገሮች ለማጥፋት ደግሞ ይህን ኢሬዘር እንትን መርጣችሁ ማጥፋት ትችላላችሁ ማለት ነው በዚህ በኢሬዘሩ። ሌላው እዚህ ጋር ደግሞ ለምሳሌ የተለያየ ላይኖች ማስመር ከፈለጋችሁ እዚህ ጋር አሁን ለምሳሌ ትሬንድ ላይን ነው። እዚህ ጋር እንደነገርኳችሁ እዚህ ጋር እቺት እንደዚህ ታደርጓት እዚህ ጋር ትንሽዬ ቀስት ከታየቻችሁ ትንሽዬ እዚህ ወደ ቀኝ በኩል ማለት ነው። እዚህ ጋር ከመጣችሁ በኋላ ቀኝ ላይ እዚህ ጋር ትንሽዬ ወደ ቀኝ የምታመለክት ትንሽዬ ቀስት ልጅ ከታየቻችሁ እሷ ላይ ክሊክ ስታደርጉ እዚህ የተለያዩ ላይኖች ይመጡላችኋል። እኔ ለምሳሌ ፓራላል ቻናል እንትን እላለሁ። የተለያዩ ላይኖችን ሆሪዞንታል ሬይ እጠቀማለሁ። ሆሪዞንታል ላይን አሰምራለሁ። የተለያዩ ሰፖርት ሬዚስታንስን ለማየት ሬይ አሰምራለሁ። ሌዘሮችን አሰምራለሁ። ግን በብዛት የምጠቀመው ይሄን ትሬንድ ላይን ነው። ለምሳሌ ይሄን ትሬንድ ላይን ተጠቅሜ እዚህ ላይ እንደዚህ ትሬንድ ላይን ለመሳል ብፈልግ ይላችሁ የጎልድ ማርኬት እንደዚህ ትሬንድ እያደረገ እንደሆነ ለመናገር ከፈለጋችሁ እንደዚህ አድርጋችሁ ትሬንድ ላይን ታሰምራላችሁ። ይህን ትሬንድ ላይን እንትን ለማለት ከፈለጋችሁ ለማጥፋት ላው ላይ ራይት ክሊክ ታደርጉበትና እዚህ ጋር ዲሊት የሚለውን መንካት ትችላላችሁ። እዚህ ጋር ሪሙቭ ይላል። እዚህ ጋር ከፈለጋችሁ ደግሞ እንደ ቅድም እንደነገርኳችሁ እዚህ ጋር መታችሁ ሬዘርስ ይሄው ሬዘር የሚለውን እዚህ መጀመሪያው ላይ ማለት ነው ቱሎቻችሁ ላይ መታችሁ ሬዘር የሚለውን ነክታችሁ እዚህ ጋር መታችሁ ላይ ክሊክ ብታደርጉበት ያጠፋዋል። እንደዚህ መታችሁ ይኸውላችሁ አጠፋሁት ማለት ነው። ኢሬዝ ለማድረግ ተጠቀምኩበት እዚህ ጋር ቱሌ ላይ መጥቼ ማለት ነው። ቅድም እንደዛ ማድረግ ትችላላችሁ። ሬዘሩን አሁን ላጥፋው። ለምሳሌ ይህን እንዳልኳችሁ ዶት ምልክታን ማድረግ ከፈለገው እዚህ ጋር እንደውም እቺን ኤሮ መጠቀም ከፈለገው ወይም ደግሞ የማጂክ የምትለዋ የሆነች ለየት ያለች ነገር ነች። እዚህ ጋር ፕሌይ ማድረግ ትችላላችሁ። ለዶሚኒስትሬሽን ከፈለጋችሁ ለማስረዳት ይህንን መጠቀም ትችላላችሁ ማለት ነው። እዚህ ጋር ደግሞ በጣም ብዙ ሰዎች የሚጠቀሙት ፊቦናቺ ሪትሬስመንት የሚባል አለ። ሰፖርት እና ሬዚስታንስ ለመጠቀም የሚጠቀሙበት ነው ሰዎች። ለምሳሌ እዚህ ጋር የተለያዩ ቱሎች አሉ። እንደፈለጋችሁ የተለያዩ እየመረጣችሁ እናንተ እዚህ ጋር መጫወት ትችላላችሁ። ለምሳሌ ፊቦናቺ ሪትሬስመንት እንግዲህ በጣም ብዙ ጊዜ ሰዎች ይጠቀሙታል። በነገራችን ላይ እዚህ ጋር የኮከብ ምልክቶቹ እዚህ ኮከብ ምልክቱን አሁን ብነካው ፌቨራይት ይላል። አያችሁት? እንደዚህ ጠጋ ስታደርጉበት ላይ ክሊክ ሳታደርጉ ዝም ብላችሁ ጠጋ ስታደርጉበት አድ ቱ ፌቨራይት ይላል። ኮከብን ብነካው ይህን ፊቦናቺ ሪትሬስመንት ሰፖርት ሬዚስታንስ ለማየት ነው። ሰፖርት እና ሬዚስታንስ ግድ የላችሁም አሁን አታስቡ። እኔ በቀጣይ ቪዲዮ አስረዳችኋለሁ። ስለ ቻርት አናላይሲስ ስናወራ፣ ስለ ፎሬክስ እና ስለ ክሪፕቶ ስለተለያዩ ቻርት አናላይሶች ስናወራ ሰፖርት ምንድነው፣ ሬዚስታንስ ምንድነው፣ ቮሊዩም ምንድነው፣ በጣም ብዙ ነገሮችን በጥልቅ ገብተን እናያለን። እንደዚሁም አስተማማኝ ወደ ማርኬት ኢንትሪ ስንገባ በአኪዩሬት ወይም ደግሞ ስናይፐር ኢንትሪ የሚባሉትን ቴክኒኮች አሳያችኋለሁ። የተለያዩ ታይም ፍሬሞችን በመጠቀም እንዴት አድርገን ትርፋማ የምንሆንበት መንገድ ሁሉ እናያለን ማለት ነው። ነገር ግን ዛሬ ስለ ትሬዲንግ ቪው ስለሆነ እያወራን ያለ ነው። ስለ ፊቦናቺ ሪትሬስመንት እዚህ ጋር ከፈለኩ አድ ቱ ፌቨራይት ብለው ለምሳሌ ይኸውላችሁ እዚህ ጋር መጣሁ። አያችሁ አድ ቱ ፌቨራይት ስላልኩት እዚህ ጋር መጣሁ። እኔ በብዛት እዚህ ጋር ነው የማስቀምጠው። ይሄንን ጎትታችሁ ማምጣት ትችላላችሁ ወደዚህ እንደዚህ ድራግ አድርጌያችሁ እዚህ ጋር ማድረግ እዚህ ጋር የሆነ ቻርቱን ብቻ ለማየት እንድትችሉ ማለት ነው። እዚህ ጋር መጣሁት። ከዛ ይሄን መጥቼ ለምሳሌ
ፊቦናቺ ሪትሬስመንት ተጠቅሜ ይኸውላችሁ እዚህ ጋር እንደዚህ ባደርግ አሁን ትሬደሮች እዚህ ጋር ይሄ እንደ ሰፖርት እንደ ሬዚስታንስ አድርገው ትሬድ ለማድረግ የት ድረስ ይሄዳል፣ የት ጋር ኤግዚት አደርጋለሁ፣ ኢንትሪ ፖይንት፣ ዲስካውንት ዞኑ የቱ ነው፣ ፕሪሚየም ዞኑ የቱ ነው፣ ዲስካውንት ዞን፣ ሰፖርት፣ ሬዚስታንስ የሚለውን ነው የሚጠቀሙበት። ዛሬ በጥልቀት አልገባበትም፣ ምክንያቱም ዲስከሽናችን ወይም ደግሞ እየተነጋገርን ያለነው ስለ ቴክኒካል አናላይሲስ ስላልሆነ ዛሬ ስለዛ ጉዳይ አላወራችሁም። ዛሬ የማወራችሁ ስለ ትሬዲንግ ቪው ቱሎች ነው። ቱሎች እንዴት መጠቀም እንደምንችል ነው። ይሄንን ለማጥፋት እንደነገርኳችሁ እዚህ ጋር መታችሁ ከፈለጋችሁ ኢሬዘርን ነክታችሁ እዚህ ጋር መታችሁ ክሊክ ብታደርጉ ያጠፋዋል ማለት ነው። እና ይሄንን ይመስላል። ሌላው ደግሞ የምጨምርላችሁ ነገር እዚህ ጋር እንግዲህ ይሄ ነው። ቀጣይ ቱሎችን ደግሞ እናያለን ማለት ነው። ኦኬ ቀጣይ ደግሞ የማሳያችሁ ስለ ቱሎቹ ተጨማሪ ነገር አሳያችኋለሁ። ስለ እነዚህ ቱሎች በተጨማሪ ነገር ለምሳሌ እዚህ ጋር ቀደም ፊቦናቺ ሪትሬስመንትን አይተናል። አሁን ደግሞ ለምሳሌ እዚህ ጋር የተለያዩ ፓተርኖች አሉ። እዚህ ጋር እንደምነገርኳችሁ ትንሽ እያንቀስ ክሊክ ስታደርጉበት የተለያዩ ፓተርኖች ማየት እናንተ ራሳችሁ እየነካችሁ ማየት ትችላላችሁ። ለምሳሌ የኢሊዮት ኢምፐልስ ዌቭ የሚባለውን ልጠቀም ብል ለምሳሌ እዚህ ጋር እንደዚህ አድርጌ አሁን ለምሳሌ ሃየር ሃይ ሃየር ሎው የምንለው ማለት ነው። ለምሳሌ እዚህ ጋር እንደዚህ ነክቼ ይኸውላችሁ ሃየር ሃይ ሃየር ሎው ሃየር ሃይ ሎወር ሃይ ሃየር ሎው ሎወር ሃይ እንደዚህ ያደረጋችሁ እንደዚህ ለሰዎች ለማስረዳትም ሆነ ለእናንተ እንደዚህ ያደረጋችሁ ይሄንን መጠቀም ትችላላችሁ። ይሄ ማለት ምንድነው? ይሄ አፕ ትሬንድ ነው ማለት ነው። ትሬንዱ አሁን ለምሳሌ እንደዚህ ያደረገ የሚንቀሳቀስ ከሆነ ማርኬቱ እንደዚህ ሎወር ሃይ ሃየር ሎው ሎወር ሃይ ሃየር ሎው ሎወር ሃይ እንደዚህ ያደረገ የሚሄድ ከሆነ ገበያው አፕ ትሬንድ ነው ማለት ነው። እንደዚህ ዝቅ ሲልላችሁ ለምሳሌ 4 ቁጥር ላይ 2 ቁጥር ላይ መግዣዎች ናቸው ማለት ነው። ከታች ትገዙና ላይ ሲደርስ 1 ቁጥር 3 ቁጥር ደግሞ የገዛችሁትን የምትሸጡበት ቦታ ትርፍ ካገኛችሁ በኋላ ማለት ነው። ይሄ ትሬንድን የምታሳዩበት ለዴሞንስትሬሽን ነው። እንዳልኳችሁ ቅድም ለማጥፋት ይሄንን እዚህ ጋር መታችሁ ከርሰር ላይ መታችሁ ለምሳሌ ኢሬዘር ነክቼ ይሄን ክሊክ ባደረግበት ያጠፋዋል ማለት ነው። ይሄው አጠፋሁት። ለምሳሌ ከነዚህ ውስጥ ለምሳሌ እዚህ መጥቼ ምን ላሳያችሁ ቦክስ ለምሳሌ እዚህ ጋር የተለያዩ ቦክሶችን ትሪያንግል ልሳልብል እዚህ ጋር ለምሳሌ ፌር ቫልዩ ጋፕ ይባላል። በሁለት ሻማዎች መካከል ያለ ጋፕ ለምሳሌ እሱን ለማሳየት ብትፈልጉ እዚህ ጋር ጋፑን እንደዚህ ይኸው እንደዚህ ድሮ አድርጋችሁ ይሄንን ጋፕ ይባላል። ይሄ ፌር ቫልዩ ጋፕ ማለት በሁለት ሻማዎች መካከል ያለ ጋፕ ማለት ክፍተት ማለት ነው። እዚህ ጋር እንደ ይታያችሁ ከሆነ በዚህኛው ሻማና በዚህ ባረንጓዴው ሻማ ከላይ ባለው ባረንጓዴው ሻማና በዚህ በቀይዋ ሻማ መካከል ያለ ጋፕ አለ። ይሄ ትልቁ ሻማ ላይ ያለው ክፍተቱ ማለት ነው። ክፍተቱን ለማሳየት እሱ ክፍተት ያው ፌር ቫልዩ ጋፕ ይባላል። በብዛት ፕራይስ እሱን ለመሙላት ይመለሳል ተብሎ ስለሚታሰብ ለምሳሌ ከዚህ ጋር ተመልሶ እዚህ ጋር ፌር ቫልዩ ጋፑን ከሞላ በኋላ ተመልሶ ወረደና ፌር ቫልዩ ጋፕ ምናምን ለማሳየት ዴሞንስትሬት ለማድረግ ተጠቀሙበታላችሁ ማለት ነው። የትሪያንግል ምልክቱን ለምሳሌ ተመልሼ እዚህ ዲሊት ማድረግ እችላለሁ። እዚህ መጥቼ የሳላችሁትን ነገር እንዳልኳችሁ ዲሊት ማድረግ ትችላላችሁ። እዚህ ጋር እንግዲህ ቴክስት መጻፍ ከፈለጋችሁ አኖቴሽን የተለያዩ ቴክስቶችን ለመጻፍ ከፈለጋችሁ ለምሳሌ እዚህ ጋር እኔ እዚህ ጋር ለምሳሌ ፌር ቫልዩ ጋፕ ብላችሁ ፌር ቫልዩ ጋፕ ባጭሩ ፌር ቫልዩ ጋፕ እንደዚህ አድርጋችሁ መጻፍ ትችላላችሁ። ቀለሙን ለመቀየር ከፈለጋችሁ እዚህ ላይ ክሊክ አድርጋችሁ የተለያየ ቀለም ልትሰጡት ትችላላችሁ። ከፈለጋችሁ ቀይ፣ ቢጫ ከፈለጋችሁ የፈለጋችሁት ሰማያዊ የፈለጋችሁት እንደዚህ ያደርጋችሁ ላው ላይ ክሊክ አድርጋችሁ ማጥፋት ከፈለጋችሁ እዚህ ላይ ክሊክ አድርጋችሁ እዚህ ደግሞ ራይት ክሊክ ማድረጋችሁ ከርሰር ማውዛችሁን ራይት ክሊክ በማድረግ ማጥፋት ትችላላችሁ። ቅድም እንዳልኳችሁ ግን እዚህ ላይ መታችሁም ደግሞ ኢሬዘር ምልክቱን ነክታችሁ እዚህ ላይ መታችሁ ይጣፋል ማለት ነው። ቀጣይ ከቴክስት ቀጥሎ የተለያዩ ኢሞጂዎችን መጠቀም ከፈለጋችሁ እዚህ ጋር ላይ ለፈን ከፈለጋችሁ ለምሳሌ እዚህ ጋር የመሳቅ ምልክት አምጥታችሁ እዚህ ጋር ልታደርጉት ትችላላችሁ። ገበያው ሲመለስ ልትዝናኑበት ከፈለጋችሁ ማለት ነው። እዚህ ጋር ደግሞ የተለያዩ ማስመሪያ ምልክቶች ምናምን አሉ። የተለያዩ ምልክቶችን በአብዛኞቹን አንጠቀማቸውም፣ ግን እንደው ለመጠቀም ከፈለጋችሁ ልትጠቀሙባቸው ትችላላችሁ። ትሪያንግል አለ እዚህ ጋር የተለያዩ ካርቮችን ቀስቶችን ለመጠቀም ከፈለጋችሁ እዚህ ጋር ለምሳሌ
ሎንግ ፖዚሽን፣ ሾርት ፖዚሽን። አሁን ለምሳሌ ይሄን ፌቨሬት ውስጥ ብለከተው ያው ኮከቡን ነው የምነካው ብያችኋለሁ። እዚህ ጋር ይመጣሉ ፌቨሬት። ይኸው ቅድም እዚህ ጋር ፊቦናቺ ሪትሬስመንት ስላስቀመጠው ለምሳሌ ይሄንን አሁን ለምሳሌ እዚህ ጋር ገበያው እዚህ ሲመጣልኝ አሁን እዚህ ጋር ሬዚስታንስ ዞን ነው የሚባለው። ይሄ ቀዩ የተመለሰበት እዚህ ጋር ገበያው ብዙ ጊዜ ከዚህ ስለተመለሰ እዚህ ጋር ሲደርስኝ አሁን ወደታች ይወርዳል ብዬ ነው የምጠብቀው። ስለዚህ እዚህ ጋር ይቅርታ ሾርት ፖዚሽን ነው ማድረግ ያለብኝ። ሾርት ማለት ያው ገበያው ይወርዳል ብላችሁ ስታስቡ ነው ማለት ነው እንደዛ የምታደርጉት። እዚህ ጋር ትመጡና ለምሳሌ ሾርት ፖዚሽን ክሊክ ታደርጋላችሁ። ፌቨራይት ላይ ላምጣው። ይኸው እዚህ ጋር ፌቨራይት ላይ መጣልኝ። ሾርት ፖዚሽን መረጠው። እዚህ ጋር ትገቡና ይኸው እዚህ ጋር መጣችሁ ስትጎቱታላችሁ። ይሄ ምንድነው? ይሄ የሚያመለክታችሁ ቀዩ ስቶፕ ሉዛችሁ የት ጋር መሆን እንዳለበት ነው። እናንተ ናችሁ የምትወስኑት። ይሄን እዚች ጋር መጣችሁ እዚች ጋር ይችላልላችሁ ትንሽ እየተታያችሁ ጠርዝ ላይ መጣችሁ ቁልቁል ጎተት ታርጋችሁ ማጥበብ ትችላላችሁ። እኔ በብዛት ስቶፕ ሎዜን የማደርገው ከዚህ ጀርባ ነው። ምክንያቱም ገበያው ከዚህ ወጥቶ ስለማያውቅ በፊት ከዚህ ጀርባ ስቶፕ ሎዜን እዚህ አካባቢ ያደርገውና ፕሮፊቴን ደግሞ እዚህ አካባቢ ድረስ ይመለሳል ብላችሁ ብታስቡ እዚህ አካባቢ ፕሮፊታችሁን እዚህ አካባቢ ማድረግ ትችላላችሁ። እንደምታዩት ስቶፕ ሉዛችሁ ያው 1.5% ነው ሉዝ የምታደርጉት እዚህ ላይ ካደረጋችሁ ካላችሁ ካፒታል ላይ። ፕሮፊታችሁ ደግሞ 9.27% ነው which is በጣም ሃይ ሪዋርድ ነው የሚባለው ከሪስኩ አንጻር። ሎው ሪስክ ሪዋርድ ወይም ደግሞ ሎው ሪስክ ሃይ ሪዋርድ ትሬድ ነው የሚባለው። እንደዚህ አይነት ትሬዶች ማለት ነው። በጣም ትንሽ ነው ሪስክ ያደረኩት። እንደምታዩት እዚህ ላይ እንደምታዩት ሪስኬ ትንሽ ነው። ገበያው ግን ቁልቁል ከወረደ ነው እኔ ገንዘብ የማገኘው። ግን አጋጣሚ ገበያው ወደ ላይ ከወጣ ስቶፕ ሉዜን ይወስደውና ይበላለሁ ማለት ነው። እቺን ያክል ላይክ 2.14% ሉዝ አደርጋለሁ ማለት ነው። ወደታች ደግሞ ከወረደልኝና እዚህ ጋር ከነካልኝ ኮንፊደንስ ካላችሁ እዚህ ድረስ ማምጣት ትችላላችሁ። አይ ገበያው ቶሎ ይመለሳል ብላችሁ ካሰባችሁ እንድጣበብ ማለት ትችላላችሁ። 6.8% ጌን ታደርጋላችሁ ወይም ደግሞ ፕሮፊት ታገኛላችሁ ማለት ነው። ይህን ይመስላል። በቀጣይ ደግሞ ስለ ሌሎቹ ቱሎችና ሌሎች ፊውቸሮች አሳያችኋለሁ። የማስመሪያ ሜዠሪንግ ቱል ነው። ለማስመር ወይም ለመለካት ከፈለጋችሁ የሆነ ነገር ለምሳሌ ከዚህ ጀምራችሁ ምን ያክል ማርኬቱ ወርዶ እንደሆነ ለማወቅ ከፈለጋችሁ እዚህ ድረስ ይኸውላችሁ ያሳያችኋል ማለት ነው። ምን ያህል ዳውን እንደወረደ 11.05% ዳውን አድርጓል ማለት ነው በዚህ ሰዓት ላይ ማለት ነው፣ በዚህ ታይም ፍሬም ላይ እና እንደዚህ በማስመር መለካት ትችላላችሁ ማለት ነው። ኢሬዝ ለማድረግ እንደነገርኳችሁ ኢሬዘር ምልክቱን ትገባላችሁ፣ ክሊክ ታደርጉበታላችሁ ማለት ነው። ለምሳሌ እዚህ ጋር ዙም ኢን ዙም አውት ማድረግ ከፈለጋችሁ የሆነ ስፔሲፊክ የሆነ ለምሳሌ ቻርት ይሄንን ይችን ኤሪያ አሁን ለምሳሌ ዙም አውት ለማድረግ ከፈለጋችሁ ይላችሁ ዙም አድርጎ ያሳያችኋል ማለት ነው። እንደገና ደግሞ እንደዚህ ዙም መልሳችሁ ዙም ኢንን ብትነኩት መልሶ እንደዚህ አድርጌ መልሼ ዙም አውት ዙም ኢን እያደረገ ያሳየኛል ማለት ነው። አሁን ኮንትሮል ዚ ብትነኩት ወደ ነበረበት ኪቦርዳችሁ ላይ ኮንትሮልን ተጭናችሁ ዜድን ብትነኩ ወደ ነበረበት ይመልስላችኋል ማለት ነው። ሌላው ማግኔቲክ ቱሎች አሉ። እዚህ ጋር ማግኔቲክ ቱል ነው። የተለያየ ማግኔቲክ ዊክ ማግኔት እና ስትሮንግ ማግኔት የሚባል አለ። ሶሪ እዚህ ጋር ብታችሁ ይኸውላችሁ መምረጥ ትችላላችሁ። ዊክ ማግኔት፣ ስትሮንግ ማግኔት። ለምሳሌ ዊክ ማግኔት የሚለውን ነክቼ አሁን ለምሳሌ እዚህ ጋር ቱል መርጥና አሁን የመጀመሪያ ላሳያችሁ። ለምሳሌ እዚህ ጋር ይሄ አሁን የትሬንድ ላይን ማሰምርበት ነው አይደለ? ለምሳሌ እዚህ ጋር አፕ ትሬንድ መሆኑን እንደዚህ አድርጌ አሳምራለሁ። አያችሁ እጄ እየተንቀጠቀጠ ነገር ላይክ የምንቀጠቀጠው እጄ እየተንቀጠቀጠ ሆኖ ሳይሆን ላይክ እኛ ስናሰምር ኖርማሊ በእጃችን ያለ ማስመሪያ ስናሰምር አያችሁ ላይክ የሆነ በጣም አኪዩሬት አይደለሁም። አያችሁ በጣም በትክክል አልተሰመረም። መሰመር ያለበት እነዚህ ጫፍ ጫፎቹን እየነካ እንዲሄድልኝ ነው ማድረግ ያለብኝ። ጫፍ ጫፎች ዊክ ይባላሉ። ይሄ ካንድል ስቲኩ ላይ እያንዳንዱ ካንድል ስቲክ ላይ ያሉት መርፌዎቹ ዊክ ይባላሉ። ዊክ ማለት ላይክ ስጋ የላቸውም። አያችሁ ይሄ ቦዲ የላቸውም። ቦዲ ሳይኖራቸው መርፌዎቹ በሙሉ ዊክ ነው የሚባሉት እና እነሱን ብቻ እየነካው ለመሄድ ትክክለኛ ገበያው መጥቶ ነጥሮ የሚመለስባቸው ቦታዎች ማለት ነው። ይመጣል ነጥሮ ይመለሳል፣ ይመጣል ነጥሮ ይመለሳል፣ ይመጣል ነጥሮ ይመለሳል፣ ይመጣል ነጥሮ። ስለዚህ እናንተ ቀጥታ ትሬንድ ላይን አስምራችሁ የሚነጥረው የት ጋር እንደሆነ ያስታውቅ። ቀጣይ አሁን ለምሳሌ ይሄ እዚህ ጋር መጥቶ እዚህ ጋር ይነጥራል ብዬ ነው የማስበው። እዚህ ጋር ነው
ልገዛ የምችለው። ከዛ ነጥሮ ሲመለስ እንዳተርፍ ማለት ነው። ከዛ ተመልሶ ይወርዳል፣ ነጥሮ ሲመለስ አተርፋለሁ። የሚነጥርበትን ቦታ የምታሰምሩበት በትሬንድ ላይን ነው ማለት ነው። እሱን ሳሰምር እንደዚህ እየተንቀጠቀጥኩ ወደዚህ እያወለጋገዱ ከማሰመር ይልቅ አንዴ ገባ አንዴ ወጣ ከሚል እንደዚህ አድርጋችሁ ማግኔቲክ ሞድ ላይ አድርጋችሁ ብታደርጉት ራሱ ቀጥ አድርጎ እንትን ያላችኋል ማለት ነው። ለምሳሌ ስትሮንግ ማግኔት ላይ አድርጌ እዚህ ጋር መጥቼ የትሬንድ ላይንን ብነካ ይኸውልሽ ማግኔቲክ ሞዱን ኦን አድርጌ ማለት ነው። የተመልካችሁ እንግዲህ ስኒፕ አድርጎ ራሱ ሲያስተካክልኝ አያችሁት። ለምሳሌ እዚህ አምጥቼ ራሱ ጥሩ አድርጎ የት ጋር መሰመር እንዳለበት በቃ በትክክል ያስቀምጥላችኋል ማለት ነው። ይኸው ራሱ ቀጥ አድርጎ በትክክል ያስቀምጥል። እኔ እንትን አሁን ለምሳሌ እዚህ ጋር ሁለቱን መስመሮች ለማገናኘት ቆይ እንደገና ልብረጠውና እሺ፣ ይኸው ሳሰምር አያችሁ እዚህን ቆይ ይኸው ራሱ ስኒፕ አድርጎ ቀጥታ ያስቀምጥላችኋል ማለት ነው። ስኒፕ አድርጎ በቀጥታ የሚያስቀምጥላችሁ እሱ እንደዛ ሲያደርግ ማግኔት ነው ማለት ነው። ላይክ የት ጋር ዊኮቹ እንዳለ አውቶማቲካሊ ራሱ ያስተካክልላችኋል። አሁንም ይሄንን ላጥፋውና ለምሳሌ ማግኔቲክ ሞዱን ኦን ስላደረኩት ማለት ነው። ነገር ግን አሁን አይታችሁን ከሆነ ለምሳሌ ይሄን ማግኔት የሚሉን ኦን አድርጌ ሁሌ እዚህ ትሬንድ ላይን ላይ ክሊክ እያደረጉ ነው አይደለም ስለው። ለምሳሌ ይሄን አንድ አፕ ትሬንድ ላይን ለመሳል ይኸው ማግኔቲክ ሞዴን ኦን አድርጌ እዚህ ጋር ሳልኩ አንድ አይደለ። ለምሳሌ ኦኬ አንድ ሳልኩ። አሁን ድጋሚ እዚሁ ጋር እንደዚህ ልስል አይመጣልኝም። ለምንድን ነው የማይስልልኝ? እዚህ ጋር መጥቼ ክሊክ ማድረግ አለብኝ። መልሼ ትሬንድ ላይን መንካት አለብኝ። ስለዚህ 10 እዚህ እየመጣሁ መንካት አለብኝ ማለት ነው። እንደዚህ ያደረግኩ አይላችሁ ሌላ ሳሰምር ይህን ዌጅ የሚመስል ቻናል ለማሳየት እንደዚህ 10 እየመጣሁ እዚህ ጋር ክሊክ ማድረግ በጣም ነው የሚደብር የሚሰለችው አይደለ? ለዛ እንዳታደርጉ። ለምሳሌ መታችሁ ቀጥታ አንዴ ክሊክ አድርጋችሁ ሁልጊዜ ለመሳል እንድትችሉ ምን ታደርጋላችሁ? እዚህ ጋር ይኸውላችሁ እዚህ ምን ይላል? ኪፕ ድሮይንግ የሚለው አለ። ኪፕ ድሮይንግ ማለት ሁሌ በቃ እዛ መሄድ ያስፈልግ። ይሄን ኦን ታደርጉታላችሁ። እዚህ ጋር መጥቼ ኦን ካደረኩት በኋላ ይሄንን ለምሳሌ እዚህ ጋር መጥቼ ይኸው ትሬንድ ላይን አንዴ በመርጠው ሁለተኛ መመለስ አያስፈልገኝም። ለምን? እዚህ ጋር ኪፕ ድሮይንግ የምትለዋን ኦን አድርጊያታለሁ። ለምሳሌ እዚህ ጋር ልምጣና ተሰያቸው ይኸው እዚህ ጋር በነገራችን ላይ ይሄንን ሴቲንጉ ላይ መቀየር ትችላላችሁ። ራይት ክሊክ አድርጋችሁ ወይም ደግሞ እንትኑን ለምሳሌ ከለሩን ወይም ደግሞ እንትኑን ምንድነው ስሙ ሴቲንጉን ለመቀየር ከፈለጋችሁ እዚህ ጋር መታችሁ ሴቲንጉን እንቀይረው። እስቲ ቆይ በደንብ ጎላ ብሎ እንዲታይ እናደርገው። ዊድዙንም ጎላ እንዲል እናደርገዋለን። ቆይ ኤክስቴንድድ ላይን ለምሳሌ ኦኬ ቪዚቢሊቲውን እንቀይረው። እስቲ ለምሳሌ እንዴት እናድርገው? ይሄን 2 እናድርገው። ኦኬ አሁን እንደነገርኳችሁ እንግዲህ ይሄንን አንዴ ክሊክ አድርጌዋለሁ። ዝም ብዬ መሳል ነው አይደል ያልኳችሁ። አንዴ ሶሪ እዛ ሌላ ቦታ ስለገባው ነው። ኦኬ አሁን ይሄው እዚህ ጋር መጥቼ እዚህ አድርጋለሁ። ድጋሚ እዛ መሄድ ሳያስፈልገኝ ይሄው ሌላ ማስመር እችላለሁ። ትሬንድ ላይ ማለት ነው። እዚህ ጋር እንደዚህ ያደረገው እንትን ይሄን ላጥፋው፣ ማግኔቱን ላጥፋው። ማግኔቱ ራሱ አውቶማቲካሊ እየወሰደብኝ ስለሆነ ላጥፋውና በራሴ እጅ እየሳልኩ ላሳያችሁ። አሁን ዋናው እንድትለምዱት ነው። ዝም ብሎ እየሳል አስቸገረኝ። ቆይ አሁን ይኸው እንግዲህ ቀጣይ ደግሞ ከዚህ ጋር ተነስቼ ለምሳሌ ይኸው ስለዚህ የተለያየ ድሮ ማድረግ ትችላላችሁ። የፈለጋችሁት እንደዚህ ትሬንድ ላይን ማገናኘት ትችላላችሁ ማለት ከዚህ ተነስቼ ለምሳሌ ፓራለል ላይን ለመሳል እንደዚህ ያደረጋችሁ መጫወት ትችላላችሁ እንደፈለጋችሁ ማለት ነው። ከዚህ ተነስቼ እንደዚህ ትሪያንግል ሞድ መስራቱን ቼክ ለማድረግ እንደዚህ ያደረጋችሁ you can play around ምን በማድረግ ነው? ይሄንን ኪፕ ድሮይንግ የሚለውን ኦን በማድረግ ማለት ነው። ስለዚህ ይሄን ይመስላል። በቀጣይ ቪዲዮ ደግሞ እመለስላችኋለሁ ማለት ነው። ቀጣይ የምናየው የመጨረሻው ማለት ነው ይሄን ቁልፉን መቆለፍ እንዴት እንደምትችሉ። ለምሳሌ እዚህ ጋር ያሰመርኩት ነገር አሁን ለምሳሌ እዚህ ጋር ነክቼ እንደዚህ አድርጌ ቅርታ እዚህ
እዚህ ጋር ደክቼ እንደዚህ ሶሪ ለምሳሌ ይሄን ኢንዲኬተር እዚህ ጋር ቆይ ላጥፋው 10 እየሳራ አስቸገረኝ። ኦኬ ለምሳሌ እዚህ ጋር ወይ ይሄን ልደልትና ይሄ አሁን ኢንዲኬተር እንትን ምንድነው ማስመሪያ ይታያችኋል አይደል? ይሄ ትሬንድ ላይ ነው ማለት ነው። እንደዚህ ክሊክ አድርጋችሁ ራው ላይ ክሊክ ሰሌክት ታደርጉትና ሌፍት ክሊክ አድርጋችሁ መጎተት ትችላላችሁ። ለምሳሌ ከሰሌክት አድርገው አደረጋችሁት ከዛ ሌፍት ክሊክ አድርጋችሁ እንደዚህ መጎተት፣ ማስጠጋት፣ ማርዘም ምናምን እንደዚህ ወደ የፈለጋችሁት ቦታ ማንቀሳቀስ ትችላላችሁ ማለት ነው። ነገር ግን አንዳንድ ጊዜ ማንቀሳቀስ ላትፈልጉ ትችላላችሁና የሆነ ሰዓት ላይ ማንቀሳቀስ ባትፈልጉ እዚህ ጋር ሎክ ታደርጉታላችሁ። አያችሁ እዚህ ቁልፍ ምልክቱ ሎክ። አሁን ይሄን ሰሌክት ብታረጉት አይንቀሳቀስም። አያችሁ ለምሳሌ ሰሌክት አድርጌ ጽሁፍ መጻፍ ብትፈልጉ አሁን እዚህ ጋር ለምሳሌ አፕ ትሬንድ ብዬ ጽፍ ለምሳሌ ወደ ላይ እየወጣ ነው ማርኬቱ አፕ ትሬንድ ብዬ መጻፍ ይችላል። እዚህ ለምሳሌ ሳይንቀሳቀስ ብዬ ማለት ነው። ይችን የቁልፍ ምልክቷን ስለነካዋት አይንቀሳቀስም ስለመረጥኳት ማለት ነው። ሰሌክት ስላደረኳት አይ መቆለፍ ካልፈለጋችሁ ደግሞ መልሳችሁ ክሊክ ታደርጉባታል አይቆለፍም ማለት ነው። አሁን ይሄን ትሬንድ ላይን እንደዚህ ማንቀሳቀስ እችላለሁ ማለት ነው። ይሄ ነው። ሌላው ደግሞ እዚህ ጋር የእንትን ምልክት አለ፣ የአይን ምልክት አለ። ያው እንግዲህ አይን ለማየት ነው አይደል? የሆነ ነገር ይሄ ይታየናል። አሁን እነዚህ ትሬንድ ላይኖች ቅድም እንትን ሳልኳቸው የተለያዩ ትሬንድ ላይኖች ይታዩኛል። እነሱን አሁን ለማጥፋትም ሆነ እንደፈለጋችሁ ለማድረግ ለምሳሌ እዚህ ጋር የአይን ምልክቷን ብነካው እንዳለ ጠፉ ማለት ነው። ለምሳሌ መልሼ ነካዋለሁ ይመጣሉ። ለምሳሌ እዚህ ጋር ቮሊዩም ይታያችኋል አይደል? እዚህ ጋር ይሄ ቮሊዩም ነው ምን ያክል ገበያው ወደ ላይ እንደወጣ በግሪን። አሁን ለምሳሌ እዚህ ጋር በጣም ከፍተኛ ቮሊዩም ግሪኑ ወይም ገበያው ወደ ላይ ሲወጣ እዚህ ጋር እንደምታዩት ይሄ አፕ ትሬንዱ ላይ ወደ ላይ ግሪን እያለ ሲወጣ እዚህ ጋር ቮሊዩም አያችሁት ግሪን እያለ በጣም ትልልቅ ቮሊዩም እየታየ ነው። መጨረሻ ላይ እንደውም እዚህ ጋር ሃይ ስፓይክ ሲሆን ወይም ከፍተኛ ቮሊዩም ሲመጣ ትልቅ ግሪን ይታያል። እና ይሄ ኢንዲኬተር ነው፣ ገበያውን እያመለከታችሁ ነው። ኢንዲኬት ማለት ያው ማመልከት አይደለ፣ ኢንዲኬተር ነው። እና ለምሳሌ እነዚህን ኢንዲኬተሮች ለማጥፋት ከፈለጋችሁ እዚህ ጋር ትንሽ ቀስት ምልክት ተነኳትና ከዚህ ምርጫ ይመጣል። ሃይድ ድሮይንግ ይላል። ይሄን የሳልኩትን ድሮይንግ ለማድረግ ከፈለክ ሃይድ አድርገውልኝ እሱን ልምረጠው። ለምሳሌ ይሄው ሃይድ ያደርግልኛል። ለምሳሌ ኦኬ ኢንዲኬተሮቹን ለምፈልገው ማጥፋት ካላችሁ ደግሞ እዚህ ጋር መጣችሁ ኢንዲኬተሩን ብቻ ያጠፋላችሁ። ኢንዲኬተሩ እዚህ የነበረው ቮሊዩም ማለት ነው። ደግሞ በአጠቃላይ ሁሉ ነገር ክሊር እንዲሆንላችሁ በሙሉ ከፈለጋችሁ ሁሉም ነገር እንዲጠፋ ከፈለጋችሁ እዚህ ጋር ሃይድ ኦል የሚለውን ትመርጡታላችሁ። ይጠፋል ማለት ነው ሁሉ ነገር። ለምሳሌ እዚህ ጋር መጣችሁ ሃይድ ፖዚሽን ኤንድ ኦርደር። ለምሳሌ ኦርደር አድርጋችሁ ከሆነ ባይ ወይም ሴል ብላችሁ ከሆነ እሱንም ሰው ወይም ስክሪናችሁ ላይ ኮምፒውተራችሁ ላይ ቤት ውስጥ ሆነ ሌላ ቦታ ማርኬት ውስጥ ወይም ካፌ ውስጥ ቁጭ ብላችሁ ከሆነ ፖዚሽናችሁን ሰው እንዳያየው ከፈለጋችሁ ገንዘባችሁ ምን ያክል እንደሰራችሁ ምናምን እዚህ ጋር ሃይድ ፖዚሽን ኤንድ ኦርደር ብትሉት ሃይድ ያደርግላችኋል ማለት ነው። ስለዚህ እኔ ግን በብዛት ሃይድ ኦል የሚለውን ነው የምነካው ማለት ነው። ሃይድ ያደርግልኛል ሁሉንም ነገር ማለት ነው። ይህን ይመስላል። በቀጣይ ቪዲዮ ላይ ደግሞ ሌላውን አስረዳችኋለሁ። እሺ ከዚህ ከሌፍት በኩል ካሉት ቱልባሮች ላይ የመጨረሻ የምናየው ማለት ነው አንዴ ለመጨረሻ ጊዜ የምናየው ከዚህ ሁለቱን ነው ማለት ነው። በዚህ በሌፍት ሳይድ ባሉ ቱልባሮች ላይ ያሉትን ይሄኛው ለምሳሌ ሪሙቭ ወይም ዲሊት ምልክት አለ እዚህ ጋር ቀጥታ እሱን ብነካው አሁን ለምሳሌ እዚህ ጋር ቀስቷን ትንሽ ይዋን ቀስት ከጎኑ ያለችውን ከዲሊት ትራሽ ካን የሚመስለው ወይም ደግሞ ዲሊት ምልክቱ ጎን ትንሽ የቀስታለች እሷን ስትነኳት ከሱ ጎን ይኸውላችሁ ሪሙቭ 9 ድሮዊንግ ብሏል። እዚህ ጋር 9 ድሮዊንጎች ሲያለው ይኸውላችሁ 1 2 3 4 5 6 7 ሌሎችም እንደዚሁ ይሄም እንደ የተለያዩ ድሮይንግ የሳልኳቸውን ሪሙቭ ታደርጋለሁ ማድረግ ትፈልጋለሁ ይለኛል። አንዱን ብቻ ኢንዲኬተር ለምሳሌ ቮሊዩም አንድ ቮሊዩም ኢንዲኬተር ነው ያለኝ አይደል? እዚህ ጋር አንዱን ይላል። አይ ኢንዲኬተሩንም ቮሊዩሙንም ሪሙቭ ላድርግልህ ይለኛል። ለምሳሌ ድሮይንጉን ብቻ ከሆነ ድሮይንጉን ሪሙቭ ያደርግልኛል ማለት ነው። ለምሳሌ ሪሙቭ ለማጥፋት ሁሉንም ኢንዲኬተሩን ቮሊዩሙን ሁሉን ነገር ሪሙቭ አድርጉ ነፃ ቻርት ብቻ እንዲኖራችሁ ከብረት ሁሉንም ሪሙቭ ያደርግላችኋል ማለት ነው። ለምሳሌ እዚህ ጋር ያስቀመጥኳቸው ቱሎች አሉ። ፊብ ሪትሬስመንት፣ ሎንግ ፖዚሽን እና ሾርት ፖዚሽን የሚሉትን ምልክቶች እዚህ ጋር ተደርድሮ ከደበራችሁ ምናምን እዚህ ጋር መታችችን የኮከብ ምልክቷን ስትነኳት ያጠፋላችኋል። ከፈለጋችሁ ደግሞ ይመጣል ተመልሶ ማለት ነው። ይህ ቻርቱ ከጠበባችሁ እዚህ ጋር መታችሁ ማስፋት ትችላላችሁ። ወደዚህ ይሰፋል። እዚህ ጋር ይችላላችሁ። እዚህ ጋር መታችሁ እንደዚህ ምልክት እዚህ ጋር መታችሁ ማለት ነው። ይውላችሁ ዌት ዋች ሊስት ከሚለው ጎን ዋች ሊስቱን የማትፈልጉት ከሆነ እንደውም እዚህ ጥግ ድረስ መሄድ ትችላላችሁ። ሰፊ ሆኖ ሜዳው እንደልባችሁ እንዲመቻችሁ ማለት ነው። ይሄው ይሄ
ሜዳው ሰፊ ሜዳ ሆኖ እንደልባችሁ እንዲመቻችሁ። አይ ዋች ሊስቴን ማየት ፈልጋለሁ ካላችሁ መጣችሁ እዚህ ጋር ሌፍት ክሊክን ረግጣችሁ ወይም ሌፍት ክሊክን ነክታችሁ መጎተት ትችላላችሁ። እንደዚህ አድርጋችሁ ድራግ ነው የምታደርጉት። ይሄው ወደዚህ ማስፋት ማጥበብ ትችላላችሁ። ግን እኔ አልፈልገውም፣ በብዛት አልጠቀመውም። አንዴ ጎልድን ከፈለጉ የጎልድን አመጣሁ በቃ ምንም አያደርግልኝም። እዚያ ዋች ሊስቱ ጋር አንዳንዴ ለማየት ግን ከፈለጋችሁ አንዳንድ ሰው ማየት ይፈልጋል። ለምሳሌ የተለያዩ ፎሬክስ ፔሮችን ትሬድ የሚያደርጉ ሰዎች እዚህ ጋር ይደረድሯቸውና ማየት ስለሚፈልጉ እኔ ግን ብዙ ስለሚያጨናንቅ እንደዚህ ብዙ ነገር መክፈት እንደዚህ አድርጌ አጠፋውና እሱን ባዶ ነፃ ሜዳ አድርጌ ፕራይስ አክሽኑን ማየት ስለሚመቸኝ ማለት ነው። ኦኬ ቀጣይ የምናየው ቀጣይ የምናየው እዚህ ጋር ያሉትን ፈንክሽናሊቲስ ነው። በዚህ ጋር ያሉት ነገሮች ምንድን ናቸው የሚለውን እናያለን። ለምሳሌ እዚህ ጋር ትሬድ የምናደርገው ፔር ጎልድ ነው። ጎልድ ቨርሰስ ዩኤስ ዶላር ነው። እዚህ ጋር ደግሞ ለምሳሌ ዴይሊ ቻርት መሆኑን የሚያሳየን ይሄ ቻርት የቀን ነው። የየቀኑን ነው። እያንዳንዱ ሻማ የየቀኑ መሆኑን የምናይበት ነው። ካንድል ስቲክ ወይም ደግሞ ባር ቻርት የተለያዩ ለምሳሌ በባር ቻርት ወይም በካንድል ስቲክ ወይም ደግሞ በላይን ቻርት ትሬድ ማድረግ ከፈለግን እዚህ ጋር መቀየር እንደምንችል ነው የሚያሳየን። እዚህ ጋር ደግሞ ኢንዲኬተሮችን የተለያዩ ኢንዲኬተሮችን እንዴት መጠቀም እንደምንችል ነው የሚያሳየን። የተለያዩ ኢንዲኬተሮችን መርጣችሁ ከዚህ ውስጥ መጠቀም እንደምትችሉ አላርት እንዴት እንደምታደርጉ ለመለማመድ እንዴት ቻርት ሪፕላይ ለምሳሌ ከዚህ ጋር ቆርጣችሁ ቀጣይ ምን እንደሚመጣ መለማመድ ከፈለጋችሁ እዚህ በቻርት ሪፕላይን ተጠቅማችሁ ነው የምታደርጉት። እነሱን እናያለን። እዚህ ጋር መጀመሪያ ላይ የምታዩት ፕሮፋይል ፒክቸር ነው። ለምሳሌ እዚህ ጋር እንደምታዩት ይሄው ዩዘር ኔሜ የኔ እዚህ ጋር ነው ማለት ነው 8926 አየለ 8926 የሚለው ነው እና እዚህ ፕሮፋይላችሁ ላይ ገብታችሁ ስለ እናንተ ፕሮፋይል ያው ዲቴሉን ምንም ስለምታውቁት አያስፈልግም። እዚህ ሆም ፔጅ ነው። እዚህ ደግሞ ሄልፕ ሴንተር ነው። የተለያዩ እርዳታዎችን ብትፈልጉ እዚህ ላይ ገብታችሁ ማንበብ ወይም ደግሞ የተለያየ አሲስት መደረግ ከፈለጋችሁ ዋትስ ኒው አዲስ ነገር ትሬዲንግ ቪው ለቆ ከሆነ በዚህ ነው የምታዩት። እዚህ ላይ ገብታችሁ እኔ በአጋጣሚ ትሬዲንግ ቪውን ያው ነጭ ነው ያደረኩት። አንዳንድ ሰዎች ጥቁር ማድረግ ይፈልጋሉ። ከፈለጋችሁ ዳርክ ሞድ የሚለውን ታበሩታላችሁ። እዚህ ጋር መጣችሁ ዳርክ ሞድን ባበራው ለምሳሌ ይኸውላችሁ እንደዚህ ዳርክ ይሆንላችኋል። ጥሩ ነው። ፏ ብሎ እንዲታይ ያደርጋችኋል ማለት ነው። ቀይና አረንጓዴው ያው በጥቁር ባክግራውንድ ሲሆን በደንብ ቦግ ብሎ እንዲታያችሁ ይሆናል። እዚህ ጋር መታችሁ ድሮይንግ ፓኔሉን አንቶግል ማድረግ ትችላላችሁ። ከፈለጋችሁ እዚህ ጋር ያሉትን ድሮይንግ ፓናሎች እዚህ ጋር ቅድም ያየናቸው በሌፍት ኮለመን ላይ ያሉትን ማጥፋት ከፈለጋችሁ እዚህ ጋር መታችሁ አንቶግል ስፔሱ ሰፊ እንዲሆንላችሁ በቃ እንደፈለጋችሁ እንደፈለጋችሁ ትሬዲንጉን ቦታው ሰፊ ሆኖ እንዲታያችሁ እዚህ ጋር ዋች ሊስቱን አጥፍተናል ቅድም እንዳያችሁት። እዚህ ጋር ደግሞ እንትኑን ከፈለጋችሁ ፓኔሉ ወይም ደግሞ ድሮይንግ ፓኔሉን ለማጥፋት ግን እኔ ቦታ ስለማይዝብኝ መልሼ አንቶግል አድርገዋለሁ ማለት ነው። ቶግል አድርገዋለሁ ማለት ነው። መጣ ተመልሶ ስለዚህ ሞር ሃንዲ ይሆንልኛል ማለት ነው። እዚህ ጋር ኪቦርድ ሾርት ካት አለ። የተለያዩ ሾርት ካቶችን መጠቀም ከፈለጋችሁ እዚህ ጋር ደግሞ እንደገና ወደ ዲስክቶፓችሁ እኔ አሁን ትሬዲንግ ቪውን የምጠቀመው የዌብ ብሮዘሩ ላይ ሰርች አድርጌ ነው የተጠቀሙት አይደለ። ግን እናንተ ዴስክቶፓችሁ ላይ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ወደ ዴስክቶፓችሁ ዳውንሎድ አድርጋችሁ እንዴት አድርጋችሁ ስቴፑን ከከበዳችሁ ኮሜንት ሴክሽን ላይ ጻፉልኝ። እኔ ሙሉ ቪዲዮ በዚህ ላይ ሰራላችኋለሁ። ግን አይ ቲንክ የሚከብድ አይመስለኝም። ሌላው ደግሞ ሳይን አውት ማድረግ ከፈለጋችሁ ሳይን አውት ትሉታላችሁ። ያው ግን ራሳችሁ ኮምፒውተር ላይ ሲሆን ሳይን አውት ባትሉትም ምንም ችግር የለውም ማለት ነው። ኦኬ ቀጣይ የምናየው ደግሞ እዚህ ጋር ያሉትን ፈንክሽናሊቲ እንደጨመር ነው። እዚህ ጋር ለምሳሌ ጎልድ ወይም ጎልድ ቨርሰስ ዩኤስ ዶላር ነው። ግን አሁን ለምሳሌ እዚህ ጋር መተን መቀያየር እንችላለን የፈለግነውን። ለምሳሌ እዚህ ፎሬክስ ላይ መተን እንግዲህ የፎሬክስ ማርኬት ላይ መተን እንደምንቀይር አይተናል። ለምሳሌ እዚህ ላይ ዩሮ ቨርሰስ ዩኤስ ዶላር በጣም የታወቀ ማርኬት ስለሆነ ሊኩዊድ ማርኬት ነው የሚባለው። በጣም አሪፍ ነው፣ ትሬድ ለማድረግ የሚመች ነው። እዚህ ጋር እንደምታዩት ደብል ባረም ይሰራል ምናምን በጣም አሪፍ ነው። እና እነዚህን ትሬድ ለማድረግ እዚህ ጋር መተን መምረጥ እንችላለን የፈለግነውን ነገር። ፎሬክስ ላይ ከፈለግን ኦል ብለን ደግሞ እንዳልኳቸው ጎልድን ቅድም እንደመድረግ ነው ጎልድ ወይም ደግሞ ጎልድ ቨርሰስ ዩኤስ ዶላር ትሬድ ማድረግ እንደምንችል ያሳያል። እዚህ ጋር መታችሁ መምረጥ ይችላል። ሰርች ባተኑ ላይ መታችሁ ማለት ነው። እዚህ ጋር ደግሞ ኮምፔር ለማድረግ ነው። ለምሳሌ እዚህ ጋር ቅድም ለምሳሌ እዚህ ጋር
ጎልድን አምጥተን ነበር አይደለ? ጎልድን አምጥተን ትሬድ እያደረግን ነበር። ለምሳሌ ጎልድ ይሄ ነው አይደለ? ይሄ ጎልድ ማርኬት። ይሄን ጎልድን ከሌላ ፔር ጋር ኮምፔር ለማድረግ ወይም እያወዳደርን ትሬድ ለማድረግ ከፈለግን ለምሳሌ ይችን ፕላስ ምልክቷን እንጫንና ለምሳሌ ከምን ጋር ለምሳሌ እዚህ ጋር ከኢቴሪየም ጋር እናወዳድረዋል፣ ከዩኤስ ዶላር ጋር እናወዳድረው። ለምሳሌ ይሄው እዚህ ጋር እንደምታዩት ይሄኛው ማርኬት ወይም የዩኤስ ዶላር ወደ ታች በእንትን ሲወርድ ወደ ታች ሲወርድ ግራፍ ወደ ታች ሲወርድ ጎልድም ይወርዳል ማለት ነው። ላይክ ተመሳሳይ ፓተርን እንዳላቸው ሁለት ማርኬቶችን ለማየት ስትፈልጉ እዚህ ጋር ይቅርታ ኦኬ ሶሪ ባሪ ኢቴሪየም እና ቢትኮይን ነው ያወዳደርኩ የነበረውና ይቅርታ። ለምሳሌ ያው እንደቀደም እንደመረጥኩላችሁ ለምሳሌ ምን እናድርግ ሌላ እንብረጥ። ይሄ ጎልድ ነው እንዳልኳችሁ። አሁን ይሄ ጎልድ ማርኬት ላይ ለምሳሌ ምን እንብረጥ? ለምሳሌ ደስ ያላችሁን አሁን ለምሳሌ እንበልና ቢትኮይንን ወይም ደግሞ ቀደም ያረግነው ይሁን የመጀመሪያ ይሁን ኢቴሪየም ቢትኮይንን ከጎልድ ጋር ኮምፔር ለማድረግ ጎልድ ቨርሰስ ዩኤስ ዶላር ጋር ኮምፔር እንዴት እየሄዱ እንደሆነ ኮሪሌሽናቸውን ለማየት ማለት ነው። ኮሪሌሽን ማለት አንዱን ካንዱ እያየን ላይክ ያኛው ከወረደ ይሄም ይወርዳል የሚለው ለማጥናት ከፈለጋችሁ ለምሳሌ ይሄኛው እንደምታዩት ይሄ በሰማያዊ ያለው ወይም በላይን ቻርት ያለው የቢትኮይን ቨርሰስ ኢቴሪየም ቨርሰስ ቢትኮይን ነው። አያችሁ እዚህ ጋር ለምሳሌ እሱ ሲወጣ ይሄም ጎልድም ይወጣል። ለምሳሌ እሱ ዳውን ከሆነ በኋላ ኢቴሪየም ቨርሰስ ቢትኮይን ከወረደ በኋላ ጎልድ ተከትሎ ይወርዳል። ስለዚህ አንደኛው አንዱን እየተከተለ እንደሚሄድ ለምሳሌ ይሄኛው ይኸውላችሁ ኢቴሪየም ቨርሰስ ቢትኮይን ወደ ላይ ሲወጣ ጎልድም ተከትሎ ይወጣል። ልክ እንደዚህ አይነቶቹን ነገሮች ለማወዳደር ስትፈልጉ ይሄንን ፕላስ ምልክቱን እየተጫናችሁ የምትፈልጉትን ፔር እያመጣችሁ ማጥናት ትችላላችሁ። ያም ለምን እንደሚጠቅማችሁ ለምሳሌ እዚህ ጋር ኢቴሪየም ቨርሰስ ቢትኮይን ያላችሁ ላጥ ብሎ ከወጣ ጎልድ ቆይቶ ነው የወጣው፣ ግን ጎልድም ተከትሎ ወጥቷል። እንደምታዩት ከዚህ ጀምሮ እንደዚህ ወጥቷል ማለት ነው። ይሄኛው ከወጣ በኋላ ማለት ነው። ምንድነው የሚጠቅመው ይሄ? ለምሳሌ ይሄ ከወጣ ለምሳሌ እዚህ ጋር ከደረሰ በኋላ ጎልድም ተመልሶ ተከትሎ ስለሚወጣ ብዬ እዚህ ጋር ጎልድ ልገዛ እችላለሁ። ጎልድ ከዛ ይወጣል ማለት ነው። እንደዚህ አይነት የማወዳደር ስላለ መስራት ነው የምትጠቀሙበት ማለት ነው። ይሄን ፕላስ ሳይን ነው የምትጠቀሙት። ስለዚህ አሁን እኔ ግን አልፈልገው ላጥፋው። ሰሌክት አደረጉትና እንዳይበዛብን ለማጥናት እንዲመቸን ጎልድ ላይ ብቻ አደረኩት ማለት ነው። ስለዚህ ፕላስ ሳይኑን ለዛ ነው ተጠቀሙት። ሌላው ደግሞ እዚህ ጋር ዴይ ይላል አይደለ? እዚህ ጋር ዴይሊ የሚለው ይሄ ምንድነው ጥቅሙ? ደግሞ ዴይሊ የሚለው እያንዳንዶቹ ካንድሎች እነዚህ የምታዩቸው ይቺ አንዷ ዙም ላድርግና ላሳያችሁ። ቅድም የዙም ምልክት ይቻላልች የተጠቀምናት እዚህ ጋር ብቻ ይሄን ዙም ላድርግና ላሳያችሁ። ይሄው እያንዳንዷ ይቺ ለምሳሌ እዚህ ጋር መንዴይ ኖቬምበር 10 ነው የሚለው አይደል? ከታች እዚህ ጋር ይሄው መንዴ ኖቬምበር 10 ይላል። እዚህ ጋር ይቺ አንዷ መንዴ ኖቬምበር 10 የነበረች ሙሉ ቀን ወይም ማርኬቱ ተከፍቶ እስከሚዘጋ የቆየች ካንድል ነች። ቀጣይ ቀን ደግሞ ይሄውላችሁ ይቺኛዋ ነች። ኖቬምበር 11 ኖቬምበር 12 ይሄው ዌድnesday ነበረ። ይቺኛዋ ከዛ ኖቬምበር 13 2025 ማለት ነው። ኖቬምበር 14 እያለ እያንዳንዱ አንዳንድ ቀን ሪፕሬዘንት የሚያደርጉ ካንድሎች ናቸው ማለት ነው። ልመልሰው ወደ ነበረበት ዙሚን አደረኩት ማለት ነው። ለምሳሌ እዚህ ጋር ታይም ፍሬም ለመቀየር ከፈለጋችሁ እዚህ ክሊክ አድርጋችሁ አሁን እኔ በአጋጣሚ ታይም ፍሬም እየተጠቀምኩ ያለሁት ቆይ ወረድና ዴይሊ የሚለውን አያችሁ። ይሄን ዴይሊ የሚለውን ስለመረጥኩት ነው። ግን አሁን ለምሳሌ 4 አወር የሚለውን ይችን ኮኮብ ምልክቷን ብትነኳት 4 አወርም ይመጣላችኋል። በብዛት የምንጠቀመው 4 ሰዓት 1 ሰዓት ቻርቱን አኩሬት ኢንትሪ ለማድረግ 5 ሚኒት ተጠቀማለን። አንዳንድ ልጆች 15 ሚኒት የሚጠቀማሉ። እዚህ ትመርጡታላችሁ 15 ሚኒትን። ከዛ እዚህ ጋር ይደረደሩላችኋል ማለት የፈለጋችሁትን መጠቀም ስትፈልጉ። ይቅርታ ይሄኛው ሴሌክት ስላደረኩት 10 ደጋግሞ ይመጣል። ዙም ኢን እና ዙም አውት የሚለውን ስለነካሁት ነው እዚህ ጋር 10 የሚመጣው እና ቆይ ኦኬ አሁን ጠፍቷል። ኦኬ ስለዚህ እዚህ ጋር እየመጣችሁ ማጥፋት ከፈለጋችሁ ለምሳሌ 15 ደቂቃን አልፈልግም እዚህ ማየት አልፈልግም ብትሉ እዚህ መታችሁ 15 ደቂቃ የሚለውን እዚህ ላይ መታችሁ መምረጥ ይችላል። ኮኮብ ምልክቷን ስታጠፋት መልሶ ይጣፋል ማለት ነው። ይሄው ጠፋ ከዚህ ጋር
የምትፈልጉት አይ እኔ ዊክሊ መጨመር ፈልጋለሁ የሳምንቱን ቻርት ማየት ፈልጋለሁ ካላችሁ ደግሞ እዚህ ጋር መጥቼ ለምሳሌ ይሄው እዚህ ጋር ዊክሊ ይላል ኮከብ ምልክቱን ስትነኩት ይመጣላችኋል። ዊክሊ ላይ ላድርገው ለምሳሌ ይሄው የዊክሊ ቻርቱ ይሄን ይመስላል። የጎልድ ዊክሊ ይሄው እዚህ ጋር እንደዚህ አድርጋችሁ ማውዝ እየተጠቀምኩ አይደለም እኔ የኮምፒውተር ኪቦርድ ስለምጠቀም ነው እንትኑ ስለሚለው ይሄውላችሁ ዊክሊ ካንድሉ ይሄ ነው። አንድ ሳምንት ሙሉ ይፈጅበታል ማለት ነው። ይሄ ዊክሊ ላይ አድርጋችሁ ስታዩት እቺ አንዷ ካንድል አንድ ሳምንት ሙሉ ፈጅቶባት ነው የጨረሰችው። እቺም እንደዚሁ ከሰኞ እስከ አርብ ነው ወደ ለርታች ስትል ቆይታ እዚህ ላይ የጨረሰችው ማለት ነው። ይህ የሳምንቱ ነው። የተለያየ ሳምንት ላይ አንድ ሳምንት 2 ሳምንት 3 ሳምንት ያላችሁ እያንዳንዱ ሻማ አንዳንድ ሳምንት የፈጀበት ነው ማለት ነው። ይሄ የመንዝም ማድረግ የወርም ማድረግ ትችላላችሁ ከፈለጋችሁ። እዚህ ጋር መጣችሁ እዚህ ጋር መጠየቅ ያየራችሁ ለምሳሌ እዚህ ጋር መጥቼ እኔ የወርም መጨመር እችላለሁ። ይሄ ደግሞ ምን ማለት ነው? መንዝሊ ይላል። ይሄው እዚህ ጋር መንዝሊ የመንዝሊ ይቻላል። ይሄ አንዱ ሻማ አንድ ወር ፈጅቶበታል ማለት ነው። አንድ ወር እንደ አጠቃላይ ተመልከቱት። የረጅም በወር ስታዩት በሙሉ ቡሊሽ ነው። ለምሳሌ አንድ ሰው እዚህ ጋር ዝም ብሎ ቢገዛ አይኑን ጨፍኖ ቢገዛ አንድ 2 ወር ቢጠብቅ እዚህ ደርሶ በጣም ብዙ አድጎ ያገኘዋል ማለት ነው። ለምሳሌ ስለዚህ ነገር ያው ለብቻው በሌላ ጊዜ እናወራለን ስለ ቴክኒካል አናላይሲስ። ነገር ግን ዛሬ ያው ስለ ትሬዲንግ ቪው ስለሆነ ወሬያችን ይሄንን እንትን አንልም። ለምሳሌ ስካልፐር ከሆናችሁ ወይ ፋስት ፍሪኩዌንሲ ትሬደር የሚባሉት ወይ ደግሞ በጣም በፍጥነት ትሬድ ማድረግ በሰከንድ ላይ ማድረግ ይችላል። 1 ሰከንድ አንድ ሚኒት በጣም 1 ሰከንድ ምናምን በጣም ፈጣን ነው። ኮምፒውተር ምናምን ነው ትሬድ የሚያደርገው በዚህ። አንዳንድ ሰዎች ያደርጋሉ 30 ሰከንድ 15 ሰከንድ ግን በጣም ነው የሚያጨናንቀው። ለኪሳራም ሊዳርግ ይችላል። 1 ደቂቃ 2 ደቂቃ 3 ደቂቃ ምናምን ለስካልፐሮች በአብዛኛው 1 ደቂቃ 2 ደቂቃ 3 ደቂቃ እስከ 5 ደቂቃ ይጠቀማሉ ስካልፐሮች ማለት ነው። ስካልፐር ማለት ፈጣን በፍጥነት ትሬድ የሚያደርጉ ማለት ነው። አንድ ላይክ በሆነ ደቂቃ ውስጥ ገንዘብ አግኝተው የሚወጡ ናቸው። ላይክ አይቆዩም። 1 ሰዓት 2 ሰዓት መቀመጥ አይፈልጉም። በፍጥነት በ30 ደቂቃ ምናምን በቃ ከሰሩ ነው ካገኙም አገኙ ትሬድ አድርገው የሚወጡ ነው። አሁን መንዝሊ ቻርቱን ላድርገው እኔ 5 ደቂቃ ቻርት ላይ ብታደርጉት ይሄ ነው። እንደዚህ አድርጋችሁ ቆይ ጎላ አድርገው ፎራውን ላይ አድርገው እንደዚህ ሆነ። ይሄ የፎራውን ቻርት ነው። ወደ 5 ደቂቃ ብትቀይሩት አንድ አይነት ነው። በነገራችን ላይ የ5 ደቂቃውም የ1 ወሩም የ30 ደቂቃውም ሻማዎቹ አንድ አይነት መልክ አንድ አይነት ምንም ልዩነት የለውም። ሰዓቱን ካላሳየኋችሁ እዚህ ላይ ይሄንን ብቻ ዝም ብዬ ባሳያችሁ እነዚህ ሻማዎች ባሳያችሁ የ1 ሰዓት ይሁን የ4 ሰዓት ይሁን የ1 ወር ቻርት ይሁን አይታወቅም። የሚታወቅበት ሰዓቱን ከታየ ብቻ ነው። ስለዚህ ይሄ ምንድነው እነዚህ ሻማዎቹ የሚታወቁት ምንም ማወቅ የስንት ሰዓት ሻማ የስንት ወር የ1 ወር ነው የ1 ሳምንት ነው የ5 ደቂቃ ነው የ1 ሰከንድ ነው ብዬ ብጠይቃችሁ ይሄንን ሰዓቱን ታይም ፍሬሙን ካላያችሁ በስተቀር ማወቅ አይቻልም። ለዛ ነው ፕራይስ አክሽን በጣም ጥሩ ነገሩ ምንድነው የተለያየ ነገር የለው። አንዱ ከገባችሁ ለምሳሌ አንዴ ከተረዳችሁት የካንድልስቲክ ፓተርኑን የሁሉንም ታይም ፍሬም ማወቅ ትችላላችሁ ማለት ነው። ቀጣይ የምናየው ኢንዲኬተር ይሆናል። ኢንዲኬተርን የምናየው እንደዚህ ነው። ለምሳሌ ኢንዲኬተር ምንድነው? ኢንዲኬተር የሚያሳያችሁ አንድ ማርኬት ወዴት አቅጣጫ ሊሄድ እንደሆነ የምታዩበት ነው። እዚህ ጋር መጣችሁ ኢንዲኬተር ይላል። መጀመሪያ ስለ ካንድል አላሳያችሁም፣ ይቅርታ። ካንድል ላይ ትገቡና ለምሳሌ ባር ቻርት ማየት የሚፈልጉ ሰዎች አሉ። አሁን እኔ እንደዚህ እወዳለሁ። ላይክ ካንድል አሪፍ ነው፣ ግን ለምሳሌ ባር ቻርት ወይም ደግሞ ላይን ቻርት የሚፈልግ ሰው አለ። ባር ቻርት ከፈለጋችሁ እንደዚህ ነው። አንዳንድ ሰዎች በዚህ መልኩ ማየት ይፈልጋሉ፣ ዳታውን ማለት ነው። እንደዚህ አይነት ባር ቻርት አንድ ቪዲዮ ሰርቻለሁ ወደ ኋላ ቻናሉ ላይ ከ2 ወር በፊት አካባቢ የሆነ መስለኛል አንድ ቪዲዮ ስለ ባር ቻርት ሰርቼ ነበርና የመጀመሪያ ቪዲዮ ነው። እሱን ማየት ትችላላችሁ ባር ቻርት ምን እንደሆነ። ነገር ግን እኔ የኔ ፌቨራይት ካንድልስቲክ ነው። አንዳንድ ሰዎች ሃሎ ስቲክ ይጠቀማሉ። ሃሎ ካንድል የሚባል አለ፣ ላይን ቻርት የሚባል አለ። ይሄን ይመስላል። ላይን ቻርት ብዙ መረጃ አይሰጥምና ብዙ አይመቸኝም። እኔ ደስ ቢለኝ በዚህኛው መልኩ በደንብ ዳታውን ክሊርሊ የሚያሳያችሁ ብዙ ሰው የሚጠቀመው ይሄ ነው። ቆንጆ ነው። እያንዳንዱን ነገሮች ለመረዳት እንትን ይላል ማለት ነው። ኢንዲኬተሮች ደግሞ ምንድናቸው? ለምሳሌ ኢንዲኬተር እዚህ ጋር ኢንዲኬተር የሚለውን ተናኩትና ለምሳሌ እዚህ ጋር መታችሁ እኔ ለምሳሌ RSI የሚባል ኢንዲኬተር አለ። እኔ ኢንዲኬተር አልጠቀምም፣ ያው ግን ለሪሌቲቭ ስትሬንግዝ ኢንዴክስ ማለት ነው RSI። ለምሳሌ እንደዚህ ክሊክ ታደርጉትና እዚህ ጋር ይመጣላችኋል። ጀነራሊ RSI ምንድነው መሰላችሁ የሚያሳየው? ለምሳሌ እዚህ ጋር ይኸውላችሁ እዚህ
ከላይ የተሰመረ አለ ዶት 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 የሚመስል መስመር ላይ ጫፍ ላይ እዚህ ጋር የተሰመረው መስመር እሱ 70 ነው ጣራው። ከ70 በላይ ከወጣ ገበያው ማርኬቱ ከ70 በላይ እዚህ ጋር እያችሁት እንደምታዩት እዚህ ጋር 70 አካባቢና ከ70 በላይ ከወጣ ኦቨርባውት ዞን ይባላል። በቃ ገበያው ቁልቁል እንደሚወርድ ነው የሚታሰበው። ለምሳሌ እዚህ ጋር እያችሁት እዚህ ጋር ጎልድ አሁን ላይ ወጥቶ ነበር አይደል? እዚህ ጋር ለምሳሌ ይላችሁ 70 እንዳቋረጠ እዚህ ጋር አካባቢው ኦቨርባውት ዞን ነው። ስለዚህ ወደ ታች ወረደ ማለት ነው። በጣም ብዙ ሰው ስለገዛው እጅግ ወደ ላይ ወጥቶ ነበር ገበያው። ስለዚህ ወደ ታች እንደሚወርድ ይጠበቅ ነበር። ወረደ። ይሄው እንደምታዩት ከዚህ ወርዶ እዚህ ጋር መጣ ማለት ነው። ከ30 በታች ደግሞ ከሆነ ኦቨርሶልድ ዞን ነው የሚባለው። በጣም ብዙ ሰው ሸጦ ጨርሷል ማለት ነው። እንደገና እንደሚወጣ ይጠበቃል። እዚህ ጋር ከ30 በታች ወረደ የሚባለው እዚህ ጋር ነው። ለምሳሌ እዚህ ጋር ተመልከቱት። አልወረደም። እዚህ ጋር ከ30 በታች 30 ምለው እዚህ ጋር ነው የምታዩት። እሺ በዋይ አክሲሱ ላይ ነው የምታዩት። እዚህ ጋር ከ30 በታች ከወረደ ኦቨር ሶልድ ነው። አንዳንድ ሰዎች ከ30 በታች ሲወርድ ጠብቀው አሁን 40 ምናምን ላይ ነው ያለው። ለምሳሌ ከ30 በታች ማለት እዚህ ጋር መጥቼ ለምሳሌ እንበልና ለምሳሌ እዚህ ጋር ይኸውላችሁ እዚህ ጋር ከወረደልኝ ለምሳሌ 30 29 እዚህ አካባቢ ቢወርድልኝ 29 አካባቢ ላይ ቢወርድልኝ እገዛለሁ ማለት ነው። ከዛ ከ70 በላይ ሲወጣ እሸጣለሁ። እንደዚህ እያደረጉ ቢጠቀሙበት ሪሌቲቭ ስትሬንግዝ ኢንዴክስ ወይም RSI ይባላል ማለት ነው። ስለዚህ እሱን ይመስላል። ሌላው ደግሞ እዚህ ጋር ለምሳሌ ከኢንዲኬተር ቀጥሎ ቻርት ቴምፕሌት አለ። እዚህ ጋር ቴምፕሌት የኢንዲኬተር ቴምፕሌቶች አሉ። የተለያዩ ቴምፕሌቶችን መጠቀም ትችላላችሁ ከዚህ ላይ። እዚህ ጋር ደግሞ አለርት አለ። አለርት ደግሞ ምንድነው? ለምሳሌ የጎልድ ፕራይስ ሲጨምርና ሲቀንስ የምትቆጣጠሩበት ነው፣ ሞኒተር የምታደርጉበት ነው በዚህ በአለርቱ ማለት ነው። ይቅርታ እዚህ ጋር ሪሙቭ ላድርገው፣ ኢንዲኬተሩ አያስፈልግም ለአሁኑ ስላሳየዋችሁ። አለርቱን ደግሞ እዚህ ጋር ገብታችሁ የምታዩበት ነው። ለምሳሌ ይሄ አለርት ምንድነው? የጎልድ ነው። XAUUSD የሚለው ጎልድ ቨርሰስ ዩኤስ ዶላር ማለት ነው። እዚህ ጋር ለምሳሌ ቫልዩ ፕራይሱ አሁን ያለበት ፕራይስ 4338.36 ዶላር ላይ ነው። ለምሳሌ እናንተ ታስቀምጡና እዚህ ጋር ሴት አፕ ታደርጋላችሁ። ፕራይሱ ካንድ ከዚህ በላይ ሲሆን ለምሳሌ ኮንዲሽናችሁን እዚህ ጋር መታችሁ መጻፍ ትችላላችሁ። ለምሳሌ ክሮስ አፕ ሲያደርግ ወይም ከዚህ ቫልዩ በላይ ዋጋው ከዚህ በላይ ቫልዩ በላይ ከወጣ እዚህ ጋር ነው አሁን ያለው አይደለ 4338.36 ይላል አይደለ የወርቅ ዋጋ እዚህ ጋር ነው ያለው። ግን ከዚህ በላይ ከወጣ አላርታችሁን ለምሳሌ ይሄንን ካለፈ ክሮስ አፕ ካደረገ እለዋለሁ። ክሮስ አፕ ካደረገ አላርት ንገረኝ ማለት እችላለሁ። አላርቱን ሲነግረኝ አንድ ጊዜ ነው ኤቭሪ ታይም ነው የምነግራችሁ ይላችኋል። ስልካችሁ ላይም ወይም ደግሞ ሞባይል አፕሊኬሽኑ ላይ ጭናችሁ የትሬዲንግ ቪው ሞባይል አፕሊኬሽን ይነግራችኋል ማለት ነው። ከፈለጋችሁ ደግሞ በሜሴጅም ይልክላችኋል ማለት ነው። ሜሴጅ ሊያደርግላችሁ ይችላል ሴት አፕ ካደረጋችሁት ማለት ነው። አላርቱን ጽፋችሁ ማለት ነው። ኖቲፊኬሽን እንዲደርሳችሁ ከፈለጋችሁ ለምሳሌ በኢሜይል እንዲልክላችሁ ከፈለጋችሁ እዚህ ኖቲፊኬሽን የሚለውን ትጫኑና በኢሜይል ላክላችሁ። ለምሳሌ ኮምፒውተራችሁ ላይ የሆነ ድምጽ እንዲያሰማችሁ ማድረግ ትችላላችሁ። ለምሳሌ በየ3 ሰከንዱ፣ በየ5 ሰከንድ፣ በ10 ሰከንድ በየደቂቃው እንዲያደርግላችሁ ከፈለጋችሁ እዚህ ጋር ምን በየፍሪኩዌንሲውን እዚህ ጋር ማስቀመጥ ትችላላችሁ። በየደቂቃው ነው በየ5 ደቂቃው የምትፈልጉት እሱም ማስቀመጥ ትችላላችሁ። ከዛ ደግሞ ቴክስት እንዲልክላችሁ ደግሞ ከፈለጋችሁ እዚህ ጋር ኢሜል አድራሻችሁን ማስገባት ትችላላችሁ ማለት ነው። ኢሜል አድራሻችሁን ታስገቡትና በኮንፈርሜሽን ኮድ ይልክላችኋል። ከዛ አላርቱን አይታችሁ ከዛ ካለፈ እንትን ትላላችሁ ማለት ነው። ለምሳሌ እንደዚህ አድርጋችሁ አላርቱን አያችሁ ክሬት አደረኩት ይሄው አሰመረበት ማለት ነው። ለማጥፋት ከፈለጋችሁ ግን እንደዚህ ላይ ክሊክ አድርጋችሁ ይሄው እንደዚህ ብትጫኑት ይመጣላችኋል። ይሄው ዲሊት ምልክት ይመጣላችኋል። እሱ ላይ ዲሊት ማድረግ ትችላላችሁ ማለት ነው። እንዲህ አድርጌ ዲሊት ማድረግ ትችላላችሁ ማለት ነው። ዲሊት አድርገዋለሁ አላርቱን ማለት ነው። ይሄው ዲሊት አደረኩት። ራይት ክሊክ አድርጋችሁ ዲሊት ማድረግ ይቻላል። ስለ አለርት እና ባር ሪፕሌይ እና እንዲሁ ደግሞ እንዴት አለርት ለምሳሌ አለርት ቅድም አለርት ማስቀመጥ ለምደን ነበር አይደለ? ለምሳሌ እኔ እዚህ ጋር እንደዚሁ ይሄንንም ሳልነካ ይሄን አለርት ቢለው ጋርም ሳልሄድ ዝም ብዬ እዚህ ጋር ለምሳሌ እንደፈለጋችሁ ለምሳሌ ከዚህ ጋር ፕራይሱ ከዚህ ሰፖርት ዞን
ሲያልፍ ማወቅ ከፈለጋችሁ ወይም ቴክስት እንዲያደርግላችሁ ወይም ደግሞ ትሬዲንግ ቪው ሞባይል ስልካችሁ ላይ እንዲመጣ ከፈለጋችሁ እዚህ ጋር የፕላስ ምልክቷን ትጫኑና እዚህ ጋር የፕላስ አድ አለርት ይላል እዚህ ጋር ይመጣላችኋል አይደል? የፕላስ ምልክቷን ትጫናላችሁ። ከዛ አድ አለርት የሚለውን ትጫኑታላችሁ ማለት ነው። ይሄው አለርት መጣላችሁ። ነገር ግን እንትኑ ኤዲት እንድታደርጉት አይፈቅድላችሁም። ስለዚህ ዝም ብላችሁ አለርቱ ላይ ትሄዱና እዚህ ጋር አለርቱን ኤዲት አለርት የሚለውን ራይት ክሊክ አድርጋችሁ ይከፍትላችኋል። ከዛ የምትፈልጉ ዋን ታይም ነው የምትፈልጉት ኤቭሪ ታይም ነው የምትፈልጉት የሚለውን እዚህ ጋር ለምሳሌ ኤቭሪ ታይም ነው የምፈልገው ምን አይነት ሜሴጅ ነው እንዲመጣላችሁ የምትፈልጉት። ለምሳሌ የጎልድ ፕራይስ ከ4183 በታች ሲወርድ ከሆነ ለምሳሌ እዚህ ጋር እዚህ ጋር እንጣና ፕራይስ ክሮሲንግ ዳውን ሲሆን ነው አይደለ? ወደታች ክሮስ ሲያደርግ ነው የምንፈልገው። ከዚህ መስመር አልፎ ሲወርድ ማለት ነው የምንፈልገው። ከዚህ ሰፖርት ዞን ይሄ ማለት ነው። ከዚህ ሰፖርት ዞን አልፎ ዳውን ከወረደ ወደ ታች ከወረደ ነው የምንፈልገው አለርቱን እንዲያመጣልን። ስለዚህ እሱን ነው ኤዲት ማድረግ የፈለግነው። ስለዚህ እዚህ ጋር እንመጣና ሜሴጁን ይሄው ፕራይስ ክሮሲንግ ዳውን ኦኬ። ከዛ ሜሴጃችንን እዚህ ላይ ሜሴጁን ይሄን የመሰለ ሜሴጅ እንዲመጣላችሁ ስለዚህ ምን እንለዋለን ሴል ልንለው እንችላለን። ሜሴጃችን ላይ መጻፍ እንችላለን። እዚህ ጋር መተን ሴል እንዲያደርግልን ማለት ነው። ሴል የሚል ሜሴጅ እንዲመጣልን ከዛ እዚህ ጋር ሴቭ ማድረግ እንችላለን ማለት ነው። እዚህ ላይ መተን አሁን አለርታችንን ሴት አፕ አደረግ ነው ማለት ነው። እዚህ ላይ ለምሳሌ እዚህ ጋር ቀድም እንዳየነው ትሬንድ ላይን እያሰመርን ቀድም አይተን ነበር። ለምሳሌ እዚህ ጋር ትሬንድ ላይን እናስምርና እንደዚህ ይሄን ትሬንድ ላይን አሰመርን። ለምሳሌ እዚህ ትሬንድ ላይን ላይ አለርት እናድርግበት ፕራይሱ ማለት እዚህ ትሬንድ ላይኑ ላይ የመጣ አይደለም የሚመለሰው። ለምሳሌ እዚህ መጣ ተመለሰ፣ እንደገና እዚህ ጋር መጣ ተመለሰ፣ ደግሞ እዚህ ጋር መጣ ተመለሰ። ቀጣይ ደግሞ እዚህ ትሬንድ ላይን ላይ ነክቶ መመለሱ አይቀርም አይደል? እንደዚህ ብናረዝመው ወደ ላይ እንደዚህ ብናረዝመው መመለሱ ስለማይቀር ማለት ነው። መመለሱ ስለማይቀር ከፍል አድርገው መመለሱ ስለማይቀር ላይ ወጥቶ እንደዚህ ተመልሶ ስለሚወጣ ትሬንድ ላይኑ ላይ ሲመጣ አለርቱ እንዲነግረን ከፈለግን ደግሞ ለምሳሌ ራይት ክሊክ እናደርግና አድ መጀመሪያ ትሬንድ ላይኑን ሰሌክት ታደርጉታላችሁ። ሰሌክት ታደርጉት ይላችሁ እንደዚህ ይመጣል። ሰሌክት መደረጉን ያሳያችኋል። ከዛ ራይት ክሊክ ታደርጋላችሁ ላይ ማለት ነው። ከዛ ምን ይላል አድ አለርት ኦን ትሬንድ ላይን ይላል። ክሊክ ታደርጉታላችሁ። ትሬንድ ላይኑን ክሮስ ሲያደርግ ለምሳሌ እዚህ ጋር ትሬንድ ላይን ይላል አይደል? ከዛ ትሬንድ ላይኑን ምን ሲሆን ትሬንድ ላይኑን ወደታች ወደ ሲነካው ታች ሲያደርገው ማለት ነው ሜሴጅ ታስቀምጣላችሁ እዚህ ላይ። ይሄው 4 ሰዓት ላይ ወይም 4 አወር ታይም ፍሬም ጎልድ ማርኬት ላይ ክሮሲንግ ትሬንድ ላይን ክሮስ ሲያደርገው ወይም ሲነካው እንዲነግራችሁ ሜሴጅ እንዲነግራችሁ ማለት ነው። እዚህ ላይ መታችሁ ሴቲንጉን ታስተካክላላችሁ። ኖቲፊኬሽኑ እንዲደርሳችሁ በኢሜይላችሁ ቅድም እንዳረግ ነው ማለት ነው ታስተካክሉታላችሁ። ኢሜይላችሁን ከፈለጋችሁ እዚህ ኢሜይላችሁን ታስገባላችሁ ምናምን ሜሴጁ የሚመጣላችሁ እና ባይ ከሆነ ባይ ነው ትሉታላችሁ። ለምሳሌ እዚህ ጋር ባይ ነው የምፈልገው እኔ ሲመጣ ባይ ማለት ነው የምፈልገው። ሴት አፕ አደርጋለሁ እሱን ሶሪ እኔ እንትን ስለሆንኩ ፍሪ ቨርሽኑን ስለሆነ እየተጠቀምኩ ያለሁት አይ ቲንክ እንድከፍል ይፈልጋል ማለት ነው። ስለዚህ እሱን ማድረግ አለርቴን ሴት አፕ ማድረግ እችላለሁ ማለት ነው። እዛ ላይ ገብቼ ዋን ታይም ነው የምትፈልጉት ኦር ላይክ ነው ኤቭሪ ታይም ነው የሚለውን አሁን እዚህ ጋር ግዛ እያለኝ ነው። ፕሪሚየም ወደ ፕሪሚየም ቨርሽን ካልቀየርክ በቤዚክ ቨርሽን ይሄን ማድረግ ትሬንድ ላይን አለርት ማስቀመጥ አትችልም ነው የሚለኝ። ሶ በቤዚክ ፕላን አልችልም ማለት ነው ትሬንድ ላይን አለርት ማድረግ። ግን አሁን ለምሳሌ የትሬንድ ላይኑን ይሄን ቲክነሱን ለመጨመር ከፈለጋችሁ ጎላ እንዲል ይሄው 3 ታይምስ ባደረገው ይሄው ከፍ ይላል አያችሁት። ለምሳሌ እዚህ ጋር 4 ታይምስ ባደረገው ደግሞ ይላችሁ በደንብ ደመቅ ብሎ እንዲታያችሁ ይሆናል ማለት ነው። እዚህ ጋር ቀለሙን መቀየር ከፈለጋችሁ ቢጫ እንዲሆን ቢጫ ትሬንድ ላይ እንዲሆንላችሁ፣ ቀይ እንዲሆንላችሁ ከፈለጋችሁ እንደዚህ ማድረግ ትችላላችሁ። ከፈለጋችሁ ላይክ በሰማያዊ እንደዚህ ደግሞ በተለያየ ከለር ማድረግ ትችላላችሁ ማለት ነው። እኔ ግን ያው በሰማያዊ ቢሆን ያው አሪፍ ነው ለየት ያለ ከለር ስለሚሆን ማለት ነው። ሌላው እዚህ ጋር ባር ሪፕሌይ ማድረግ ነው። ሪፕሌይ ማለት ላይክ ከዚህ ጋር ተቆርጡትና ባሩን ቀጣይ ባር ምን ይመጣል፣ ቀጣይ ምን ይሆናል፣ ቀጣይ ምን ይሆናል እያላችሁ ለመለማመድ ማለት ነው። ማርኬቱ አካሄዱን ወይም ደግሞ ፓተርኑን ወይም ደግሞ ምን የራሳችሁን ፕራይስ አክሽን አናላይሲስ በመጠቀም ወዴት ይሄዳል የሚለውን የምታውቁበት ባር ሪፕሌይ በማድረግ ነው። ነገር ግን አሁን ይሄ ባር ሪፕሌይ ላድርግ ብል እሺ አይለኝም። ቢኮዝ ባር ሪፕሌይ ባድርግ እሺ የማይለኝ ምክንያቱ ምንድነው?
ይኸውላችሁ ቤዚክ ፕላን ነው ያለኝ። ሶ እንትን ማድረግ አለ ወይም ከዳታ ከብሮከር ጋርም ኮኔክት አላደረኩትም። ደግሞ እንደገና በቤዚክ ፕላን ባር ሪፕላይ ይደረጋል ብዬ አላስብም። ግን እስቲ የሚቻል ከሆነ በቤዚክ ፕላን በኮሜንት ሴክሽን ላይ ጻፉልኝ። ምናልባት የሚቻል ከሆነ ማለት ነው። አልሞከርኩትም። ስለዚህ በኮሜንት ሴክሽን ላይ አሳውቁኝ ማለት ነው። እዚህ ጋር ደግሞ የምታዩት አንዶና ሬዶ በተን ናቸው። ለምሳሌ እዚህ ጋር ይሄን ያሰመርኩትን ትሬድ ላይን ለማጥፋት እዚህ ጋር አንዶ ብለው ይኸውላችሁ የቅድም ያደረኩትን ያመጣልኛል። እዚህ ጋር ደጋግሜ ስነካው ወደ መጀመሪያው ይወስደኛል። አያችሁ የመጀመሪያውን ያመጣልኛል። እዚህ ጋር ደግሞ ይችን ሬዶ በተን ደግሞ ይኸው ወደ መጨረሻው ዳረኩት ወይም ደግሞ ሞስት ሪሰንት ወደ ሰራሁት አክቲቪቲ ይመልሰኛል። ሬዶ ኮንትሮል ዚም ብትነኩም እንደዛው ነው። ኮንትሮል ዋይም እንደዛው ሶሪ ይኸውላችሁ ይቅርታ ከዲስክቶፓችን ላይ ኮምፒውተር ዋይንም ብትነኩ እንደዛው ወይም ኮምፒውተር ዚንም ብትነኩ ዜድንም ብትነኩ ወይም ኮምፒውተር ዋይንም ብትነኩ ኮንትሮል ዋይ ወይም ኮንትሮል ዜድን ብትነኩም ያንን ማድረግ ትችላላችሁ። ከፈለጋችሁ ደግሞ አንዶና ሬዶ እያረጋችሁ መጠቀም ትችላላችሁ። ይሄን በቃ በዚህ እየተለማመዳችሁ ማየት ትችላላችሁ ማለት ነው። ባር ሪፕላይ ግን አሁን አሳያችኋለሁ። ፍላይ ትሬድ ኦኬ። ከዚህ መልስ ነው ሪፕላይ ማድረግ የምፈልገው። ከዚህ መልስ ነው ልበለው። ኦኬ ጋር ቆረጥኩት ማለት ነው። ኦኬ ከዚህ በኋላ እዚህ ጋር መጣችሁ ሪፕላይ ምልክቱን ብትነኩት በምን ያህል ፍጥነት ነው ሪፕላይ እንዲያደርግላችሁ የሚለው ዋን ታይምስ ይላል። ለምሳሌ መቀየር ከፈለጋችሁ ፈጠን ብሎ እንዲሄድ ከፈለጋችሁ ስፒዱን ማፍጠን ትችላላችሁ። 3 ታይምስ እንዲሄድ 5 ታይምስ 7 ታይምስ እንደዚህ 10 ታይምስ እንዲፈጥን ማድረግ ትችላላችሁ። ለምሳሌ እስቲ 3 ታይምስ እናድርግና እንሞክረው፣ ቼክ እናድርገው። ይኸውላችሁ ይሄ ባር ሪፕላይ እንደምታዩት እንደዚህ እያያችሁት እየሄደ ነው ማለት ነው። ይኸውላችሁ እንደዚህ ሄደ። ለምሳሌ ይሄንን እስቲ እናፍጥነው፣ በደንብ እናፍጥነው ካልን ደግሞ ለምሳሌ 5 ታይምስ ብናደርገው ላይክ ነው ቶሎ ለማየት ከፈለጋችሁ እንደዚህ ብታደርጉት እንደዚህ ያደረጋችሁ ሪፕላይ ማድረግ ትችላላችሁ ማለት ነው። ለምሳሌ እኔ ባር ሪፕላይ ፈልገው ከዚህ ጀምሮ ከሆነ እዚህ ጋር እንምጣና እዚህ ጋር እናድርገው። ኦኬ እዚህ ጋር እናድርገውና ኦኬ ከዚህ መልስ እናድርግና እስቲ በፍጥነት ሪፕላይ እናድርገው። ይኸውላችሁ ቀጣይ ምን እንደሚመጣ እንደዚህ ያያችሁ። ለምሳሌ እዚህ ጋር አስቆሜ እዚህ ጋር ከዚህ ቀጥሎ ምን ሊመጣ ይችላል ብዬ ቤሪሽ ነው ሊሆን የሚችለው። ለምሳሌ ነው አያችሁ አሁን ቡሊሽ ነው የመጣው፣ ግን እኔ ስህተት ነኝ ማለት ነው። ወደ ላይ ይወጣል፣ ወደ ታች ይወርዳል። ወደ ላይክ ፕራይስ አክሽኑን ምሳሌ እየነገርኳችሁ ነው። እኔ ቻርቱን አናላይዝ እያደረኩ ስላልሆነ አሁን ፎከስ እያደረኩ ያለሁት ላይክ ትሬዲንግ ቪው እንዴት እንደምንጠቀም ስለሆነ ነው። ይሄን ተመልከቱት። ይሄው ወደ ላይ ቡሊሽ ነው ማለት ነው። ቀጣይ ምን ይመጣል የሚለውን ለማየት ከዛ ቡሊሽ ነው እዚህ ሬዚስታንስ ዞን ላይ ነው፣ ምናልባት ቤሪሽ ሊሆን ይችላል እያላችሁ እንደዚህ እያያችሁ የምትሄዱበት ማለት ነው። ይሄ እንግዲህ ባር ሪፕላይ። ሌላው እዚህ ላይ ነው። እዚህኛው ቱል ባሮች ላይ ደግሞ ስንመጣ ለምሳሌ እዚህ ጋር አንኔምድ ይላል። እዚህ ቦክስ ላይ ክሊክ ብታደርጉበት እንደዚህ የተለያዩ እንትኖች ይመጡላቸው፣ ሌይአውቶች ይመጡላቸው። ለምሳሌ የመጀመሪያው ሌይአውት ምንድነው? እዚህ ክሊክ እናድርግበት። አያችሁ እንደሱ ክሊክ ስታደርጉበት እሱ ሌይአውት እዚህ ሁለተኛው ሌይአውት ላይ ክሊክ ስታደርጉ ሁለት ዊንዶ ይከፍትላችኋል ማለት ነው። ለምንድነው ይሄ ጥቅሙ? ለምሳሌ ይሄኛውን ዊንዶ ተመሳሳይ ነው፣ ሁለቱም ጎልድ ነው አይደለ? ይሄም ጎልድ ማርኬት ነው፣ ያኛውም ጎልድ ማርኬት ነው። ጥቅሙ ምንድነው? ለምሳሌ ይሄኛውን የተለያየ ታይም ፍሬም ላይ አድርጌ ለምሳሌ ይሄኛውን ለምሳሌ እንበልና ኦኬ ለምሳሌ ይሄን ሰሌክት አድርጋችሁ ይሄንን ወደ 4 አወር ታይም ፍሬም አሁን 1 ዴይ ነው የሚለው አይደለ? 4 አወር ታይም ፍሬም ላይ አድርገው። ምሳሌ ይሄኛውን 4 አወር ታይም ፍሬም ላይ አደረኩት አይደለ? ይሄኛውን 4 አወር ታይም ፍሬም ላይ አድርገው። ፎር አወር ታይም ፍሬም ላይ ሳደርገው ግን መጀመሪያ መርጣችሁ ነው ሰሌክት አድርጋችሁ ነው ይሄንን 4 አወር ላይ የምታደርጉት። ይሄንን ክሊክ አድርጉበት ዝም ብላችሁ። ከዛ በኋላ ክሊክ አድርጋችሁ በኋላ እዚህ ጋር መታችሁ ታይማችሁን ለምሳሌ 1 አወር ላይ ባታደርጉት 1 አወር ያደርጋል። 4 አወር ብታደርጉት 5 ሚኒት ብታደርጉት እንደዚሁም ዊክሊ ብታደርጉት ወይም ዴይሊ ብታደርጉት ይቀይርላችኋል ማለት ነው። ለምሳሌ እኔ 4 አወር ላይ ላድርገው 4 አወር ላይ ያደረኩት። ይሄኛው ግን ስቲል አያችሁት፣ ይሄኛው ላይ ብትመጡ ይሄኛው 1 ዴይሊ ላይ ነው፣ ይሄኛው 4 አወር ላይ ነው። 4 አወሩን ከዴይሊው ለምሳሌ ይሄኛውን 5 ሚኒት ብታደርጉት
ለምሳሌ ይሄን 5 ሚኒት ላይ ማየት ትችላላችሁ። ይሄኛውን 1 ሰዓት ላይ ማድረግ ትችላላችሁ። ወይም ደግሞ ይሄኛውን 4 አወር ላይ አድርጋችሁ ይሄኛውን ደግሞ መታችሁ ለምሳሌ 1 ሰዓት ላይ ማድረግ ትችላላችሁ ከፈለጋችሁ ማለት ነው። ስለዚህ የተለያየ ሰዓት ይሄ ወይም ዴይሊም ላይ ማድረግ ትችላላችሁ። ይሄኛውን ዴይሊ ለምንድነው ጥቅሙ? ለምሳሌ ዴይሊ ወዴት እየሄደ ነው እያላችሁ እዚህ ጋር ዴይሊ ይላል አይደል? እዚህ ጋር እንደምታዩት ይሄው ዴይሊ ይላል። ዴይሊ ወዴት እየሄደ ነው? ቆይ እንትኑ ልቀይረው እዚህ ጋር እንዲያሳያችሁ። ኦኬ ያ ስለዚህ ዴይሊው ወዴት ይሄድ? ዴይሊው ቡሊሽ ነው። 1 አወሩ ምንድነው? እንትን 4 አወሩ ምንድነው የሚለው ደግሞ እዚህ 4 አወር ላይ 4 አወር ቻርታችሁ ላይ ታዩታላችሁ። ዴይሊው ምንድነው? ቢያዙ ቡሊሽ ነው ቤሪሽ ነው፣ ይሄኛውስ 4 አወሩ ቡሊሽ ነው ቤሪሽ ነው የሚለውን ኮምፔር እያደረጋችሁ የምትሰሩበት ይሄ እንትኑን በመቀያየር ነው ማለት ነው። እና እዚህ ላይ የተለያዩ ፋንክሽናሊቲዎች አሉት። ዩ ካን ፕሌይ አራውንድ ግን ሞስት ኢምፖርታንትሊ እነዚህን ሁለት ዊንዶዎች ሁለቱን ቻርቶች ለማየት የሚጠቅማቸው ነው ማለት ነው። ከትሬዲንግ ቪው ፋንክሽናሊቲ ለምሳሌ እዚህ ጋር ደስ ያላችሁን ፔር እዚህ ሰርች ማድረግ እንደምትችሉ ነው። ለምሳሌ ቅድም እንዳልኳችሁ የተለያዩ እንትኖችን ሰርች ማድረግ ትችላላችሁ። ቱሎችን ለምሳሌ ኢሬዘር ሰርች ማድረግ ትችላላችሁ እዚህ፣ ወይም ትሬንድ ላይኖችን ሰርች አድርጋችሁ እዚህ መጠቀም ትችላላችሁ ቀጥታ ማለት ነው። ሌላው እዚህ ጋር የጊር አይከን የምታዩት ሴቲንግ ነው እዚህ ቱል ባር ላይ ማለት ነው። ሴቲንጉ ላይ ገብታችሁ ለምሳሌ አሁን እንግዲህ ኤዲት ልናረግ ያልነው ቅድም እንዳልኳችሁ ሌአውት ኦሬዲ ሁለት አለን አይደለ? እዚህ ጋር 4 አወር አለን፣ እዚህ ጋር የዴይሊ ነው። ሁለት ዊንዶ ከፍቻለሁ ለትሬዲንግ ማለት ሁለት ቻርት ነው የከፈትኩት፣ ግን አንድ አይነት ለጎልድ ነው ሁለቱም። ጎልድን አናላይዝ እያረኩ ነው ዴይሊ የቀኑ ቻርት እና የዴይሊ ቻርት ላይ እና የ4 አወር ቻርት ላይ እና አሁን የዴይሊው ነው ሰሌክት ያደረኩትና እስቲ የዴይሊውን ከስተማይዝ ወይም ደግሞ ኤዲት እናድርገው ብንል ለምሳሌ እዚህ ሲምቦል ላይ ገብተን ለምሳሌ እዚህ ጋር ሲምቦል እነዚህ ካንድል የዴይሊ ካንድል ስቲኮቹን እንቀያየራቸው ብትሉ ለምሳሌ አንዳንድ ልጆች አሁን አይታችሁ ከሆነ ካንድሎቹ ነጭና ጥቁር ያደርጓቸዋል። ለምሳሌ የካንድሉ ስቲኩ ቦዲው ለምሳሌ እዚህ ጋር አረንጓዴ ነው አይደለ? የቡሊሹ አረንጓዴ ነው ያደረኩት። ለምሳሌ ነጭ ማድረግ ትችላላችሁ ከፈለጋችሁ እናንተ። ኦኬ ለምሳሌ ጥቁር ምን እናደርገው? ለምሳሌ ሰማያዊ እናድርገው። ኦኬ ይሄው ቡሊሹን ሰማያዊ አደረኩት። ኦኬ እና ዊኩን ልቀይረው ይለኛል ሰው ኦኬ ዊኩን ምንም ችግር የለውም በዛው ባለው ይሁን የቦዲው ማለት ነው። ሌላው እንግዲህ የቤሪሹን ደግሞ ከፈለጋችሁ በምን ታደርጉታላችሁ? ቤሪሹን ከፈለጋችሁ እንበልና በቢጫ ማድረግ ትችላላችሁ ከፈለጋችሁ። ቤሪሹን ቢጫ ቡሊሹን ሰማያዊ ማድረግ ይችላል። እኔ ግን የምወደው ቡሊሹ በአረንጓዴ ነው ደስ የሚለኝ። ቤሪሹን ደግሞ ላይክ በጥቁር ብታረጉት ትችላላችሁ ከፈለጋችሁ። እንደዚህ በጥቁር ማድረግ ትችላላችሁ። እንደዚህ ቤሪሹን በጥቁር እንትኑን ደግሞ በአረንጓዴ ማድረግ ትችላላችሁ። ደማቅ አረንጓዴ ለምሳሌ ፎር ኤግዛምፕል ይሄኛውን አረንጓዴ ደመቅ ያለ አረንጓዴ ማለት ነው። የተለያየ ቀለም እንደዚህ ያለ እየቀያየራችሁ you can play around ከዚህ ጋር ማለት ነው። ችግር የለውም ይሄንን መቀየር ትችላላችሁ ማለት ነው። ሌላው ደግሞ እዚህ ጋር እንግዲህ ታይም ዞናችሁን ለምሳሌ ታይም ዞናችሁን መቀየር ትችላላችሁ። በተለያየ አይነት ታይም ፍሬም መጠቀም ትችላላችሁ። ዲፔንድ ኦን የት ሀገር እንደምትኖሩ ታይም ፍሬማችሁን እየቀያየራችሁ መጠቀም ትችላላችሁ። አጠፋሁት በስተት ኦኬ። ከዛ እዚህ ጋር ደግሞ ስታተስ ላይን የሚል አለ። ቀጣይ ስታተስ ላይን ላይ ለምሳሌ እነዚህን አንቲክ በማድረግ እንትን ማድረግ ትችላላችሁ። ለምሳሌ ይሄንን ስታተስ ላይን የሚለው ይኸውላችሁ አንቲክ እያደረጋችሁ እዚህ ጋር ለምሳሌ እዚህ ጋር ይሄንን ቻርት ቫልዩ የሚለው ለምሳሌ እዚህ ጋር ይኸውላችሁ ሃይ ኦፍ ዘ ዴይ ኦፕን ኦፍ ዘ ዴይ ማለት ነች። እቺ ኦፕኒንግ ፕራይሱ ስንት ነው? 4332 ብር ከ71 ሳንቲም ዶላር ነበረ። ሃይ ኦፍ ዘ ዴይ ከፍተኛ የደረሰበት ጎልድ የደረሰበት ፕራይስ እዚህ ጋር ሃይ የደረሰበት ስንት ነበረ? 4356 ዶላር ከ41 ሳንቲም ነበረ። ሎ ኦፍ ዘ ዴይ ደግሞ 4000 እንደዚህ ነበረ 309 ማለት ነው። ክሎዚንግ ፕራይሱ ደግሞ ይሄ ነበረ። ሲ ማለት ክሎዚንግ ፕራይስ ነው እና 0.14% ኢንክሪዝ አድርጓል ጨምሯል ማለት ነው። እና ይሄ እንደዚህ ያደረጋችሁ ይሄን ለምሳሌ አንቲክ ባደርገው ይጠፋል እዚህ ጋር ማለት ነው። ከፈለጋችሁ እዚህ ጋር ቲክ አድርጋችሁ እንዲመጣ ማድረግ ትችላላችሁ።
ያው የተለያየ እንደዚህ ቮሊዩም ለምሳሌ እዚህ ጋር ቮሊዩም እንዲያሳያችሁ ከፈለጋችሁ እዚህ ቮሊዩሙን ማድረግ ትችላላችሁ። እንደዚህ ያደረጋችሁ መቀያየር ትችላላችሁ። የተለያየ ፕሌይ አራውንድ በማድረግ ማየት ትችላላችሁ። ሌላው እዚህ ጋር ስኬል ነው። ስኬል ማድረግ ለምሳሌ እዚህ ጋር ለምሳሌ እንበልና ለምሳሌ ፕላስ በተን ይህን እንደዚህ ባደርገው የተለያየ ፋንክሽናሊቲውን ማየት ትችላላችሁ እየቀያየራችሁ ዲፔንድ ኦን። እዚህ ጋር ደግሞ ለምሳሌ እስቲ ይሄን እንቀይረው ቢጫ እናድርገው ለምሳሌ ብንል ኦኬ ያ ብዙም የቀየረው ነገር የለም ኢትስ ፋይን ለማየት ስለሆነ ችግር የለም። ዊ ጀስት ፕሌይንግ አራውንድ ኦኬ ብለው ምናልባት አፕላይ ሊያደርገው ይችላል። ሌላው ደግሞ እዚህ ጋር እንግባ ካንቫስ ይላል። ይሄ ደግሞ የተለያየ ላይክ ኮስሞቲክስ ነገር ቻርታችሁ ላይ ለማድረግ ከፈለጋችሁ ይሄን መጠቀም ይችላል። ለምሳሌ እዚህ ካንቫስ የሚለው ላይ ሄዳችሁ ያው እዚህ ጋር ለምሳሌ ባክግራውንዱን ያደረኩት በነጭ ነው አይደለ? ይሄን ባክግራውንዱ ለምሳሌ ልቀይረው እንበልና በቢጫ አድርገው እስቲ እንደዚህ አድርጋችሁ ባክግራውንዳችሁ ቢጫ ማድረግ ትችላላችሁ። ከፈለጋችሁ ደግሞ እንበልና በሰማያዊ ከፈለጋችሁ በሰማያዊ ባክግራውንዱ የሆነ ለየት ለማለት ምናምን ከፈለጋችሁ እንደዛ ማድረግ ዲኮር ማድረግ ትችላላችሁ ማለት ነው። የተለያየ ቀለም እየተጠቀማችሁ እንደዚህ ዲኮር ማድረግ ትችላላችሁ። በነጭ እናድርገው በለመድንበት ይሁን ኦኬ። ሌላው ደግሞ እዚህ ጋር ግሪድ ላይን ማስመር ትችላላችሁ። ሪፕላይ ሞድ ዋተር ማርክ ማድረግ ትችላላችሁ። ላይክ የተለያየ ነገር ዋተር ማርክ ማድረግ የራሳችሁን ዋተር ማርክ መጠቀም ትችላላችሁ። ሰው እንትን ሲልባችሁ ምናምን እንትን ለማድረግ ዋተር ማርክ በመጠቀም እንትን ማድረግ ትችላላችሁ። ላይክ የእናንተን ብራንድ ዩኒክ ለማድረግ እንደዚህ በማድረግ ትችላላችሁ። መስመር ግሪድ ላይን አስምራችሁ እንዲያሰምርላችሁ ከፈለጋችሁ ይሄንን መጠቀም ትችላላችሁ። እዚህ ጋር ኦፔሲቲውን ማስተካከል ትችላላችሁ። እዚህ ጋር ኦኬ ብለው ፈንክሽናሊቲውን ይቀይረዋል። እዚህ ጋር ቴክስት ነው። ቴክስት ላይ ናችሁ። ቴክስት የምትጽፉት ነገር ካለ ፎንት ሳይዙን ምን ያህል ማድረግ እንዳለባችሁ ነው። እዚህ ጋር ለምሳሌ ትሬዲንግ ይላል። ትሬዲንግ ደግሞ ለምሳሌ ብሮከራችሁ ላይ ኤክሰነስ ከሆነ የምትጠቀሙት ወይም ሌላ ነገር ማንኛውም ብሮከር ወይም ኦኤንዲኤ ሊሆን ይችላል። እነዚህ ብሮከሮችን ስትጠቀሙ ቀጥታ ብሮከሩ ላይ ነው አይደለ ሴል ኤንድ ባይ የምትሉት። ነገር ግን እዚህ ትሬዲንግ ቪው ላይ ትሬዲንግ ቪው ካላችሁ እዚሁ ትሬዲንግ ቪው ላይ ባይ እና ሴል ማለት ትችላላችሁ። ለምሳሌ ይሄን አንክሊክስ አድርገው እዚህ ጋር ባይ ሴል የሚለው ጠፋ። እዚህ ጋር ባይ እና ሴል የሚል ይመጣል። አሁን ለምሳሌ ልበለው ይኸው ባይ እዚህ ጋር ሴል ከሆነ ትሬዲንግ ላይ ሴል ስትሉት ብሮከራችሁ ላይም ሴል ይላል ማለት ነው። ብሮከራችሁ የሚባለው ገንዘብ የምታስቀምጡበት ወይም ትሬድ የምታደርጉበት ነው። ትሬዲንግ ቪው ደግሞ ቻርት ብቻ አናላይዝ የምታደርጉበት ወደ ትሬዲንጉ ከመግባታችሁ በፊት የማርኬቱን አቅጣጫ ዲተርማይን የምታደርጉበት ነው ማለት ነው ይሄኛው። እና ባይና ሴል የሚለውን አንቲክ በማድረግ እዚህ ላይ እንዲመጣላችሁ ወይም በስልካችሁ እንዲመጣላችሁ ማድረግ ትችላላችሁ ማለት ነው። አላርት እዚህ ጋር አላርት እንግዲህ ከስተም ቅድም ያየነው ነው። አላርታችሁን ከስተማይዝድ አድርጋችሁ አላርት ማድረግ ትችላላችሁ። ቅድም እንዳየነው አላርትን አይተናል ኦልሬዲ። ኢቨንቶችን ወይም ደግሞ የተለያዩ ነገሮችን እዚህ ላይ እያረጋችሁ መጨረሻ ላይ አፕላይ ማድረግ ትችላላችሁ። ግን አሁን እኔ ካንስል ነው የምለው ምንም አፕላይ እንዲያደርግ አልፈልግም ማለት ነው። ይሄ ነው። በቀጣይ ቪዲዮ ደግሞ ሌላው እናያለን። ኦኬ በቀጣይ ደግሞ ምን እናያለን? እነዚህ ቱሎች እናያለን። ይሄኛው ያው ፉል ስክሪን ለማድረግ ለምሳሌ ይሄን መርጣችሁ ይሄን ክሊክ ብታደርጉ ፉል ስክሪን ያደርግላችኋል። ይሄኛው ደግሞ ስናፕሻት ለማድረግ ነው። ለምሳሌ የተለያየ ፎቶ አንስታችሁ ይሄን ክሊክ ብታደርጉት ፎቶ ያነሳውና ለሰው ሼር ለማድረግ ከፈለጋችሁ ዳውንሎድ ማድረግ ትችላላችሁ። ፎቶ ያነሳላችሁ። ክሊክ ባደረገው አሁን ይሄን ዳውንሎድ ያደርገዋል። ከፈለጋችሁ ኮፒ አድርጋችሁ ይሄንን የምትፈልጉትን ቻርት ለሰው ሼር ወይም በሊንክ መልኩ ሼር ማድረግ ትችላላችሁ። ትዊተር ላይ ፖስት ማድረግ ትችላላችሁ። እንደዚሁም አዲስ ታብ ለምሳሌ ፎር ኤግዛምፕል ይሄን ክሊክ ባደረገው አዲስ ታብ ላይ ይከፍተዋል። ለምሳሌ ይላችሁ ይሄንን ቻርት ያ እዚህ ላይ አልከፈተውም በአጋጣሚ ለምሳሌ ለምሲ እዚህ ጋር ለምሳሌ ዳውንሎድ እንዲያደርገው ከፈለኩ ይኸውና ዳውንሎድ ያደርገው ማለት ነው። ይሄን ቻርት ይኸው በዚህ መልኩ ፎቶ አንስቶ ዳውንሎድ ያደርግላችኋል ማለት ነው። ቻርቱን በዚህ መልኩ እና ሌላው ደግሞ ለምሳሌ ፎር ኤግዛምፕል ያ ፐብሊሽ ማድረግ ትችላላችሁ ከፈለጋችሁ። ትሬዲንግ ቪው ኮሚኒቲ ያለው እዛ ላይ አዲስ ነገር ላይ ከዚህ ክሬቲቪቲያችሁን እያሳያችሁ ፐብሊሽ ማድረግ ትችላላችሁ። ግን ያው እንደው ጀነራሊ ስለ ትሬዲንግ ቪው ጠቅልለን እንወቅ እንደው በአብዛኛው ፈንክሽናሊቲውንም ቱሎቹንም እንወቃቸው በሚል ነው እንጂ ፐብሊሽ ማድረጉ ምናምን ኢምፖርታንት አይደለም። ሌላው ቅድም ዋች ሊስት ላይ ስናስቀምጥ ነበር አይደለ? እዚህ ላይ ዋች ሊስት ላይ
የተለያዩ እንትኖችን ስቶኮችን የፎሬክስ ማርኬት ላይ ትሬድ የምናደርጋቸውን ፔሮች እንዲሁ ጎልድን ሌሎችም እንደዚሁ ስናስቀምጥ ነበር። እዚህ ይሄ ሜሴጅ የሚመስለው ምልክት ስትነኩት እሱ ዋች ሊስት የምታስቀምጥ ይኸውላችሁ እሱ ጋር ከርሰሯን ስታስጠጉት ራሱ ዋች ሊስት ዲቴልስ ኒውስ ይላል። ክሊክ ባታደርጉበት እሱ ላይ ይሄው ዋች ሊስታችሁ ተመልሰው ይመጣሉ ማለት ነው። እዚህ ጋር ቅድም ያስቀመጣችኋቸው ለምሳሌ እዚህ ጋር ጎልድን አስቀምጠን ነበረ ዋች ሊስታችን ላይ መጣ ማለት ነው። ፕላስ ነክተን ለምሳሌ እዚህ ጋር ፎር ኤግዛምፕል ዩሮ ዩኤስዲ እዚህ ጋር እንውሰደው ይኸውላችሁ እዚህ ጋር ዩሮ ዩኤስዲ ዋች ሊስታችን ላይ ተቀመጠ መጣ ማለት ነው እዚህ ጋር እና እዚህ በዋች ሊስታችን ላይ ያሉትን ትሬድ ማድረግ እንችላለን ማለት ነው። በቃ ይሄን ይመስላል ፈንክሽናሊቲያቸው። በቀጣይ ደግሞ እነዚህ የተቀሩትን ቱሎች እናያለን። አሁን ደግሞ የምናየው ቱልባሮች በዚህ ጋር ያሉትን ቱልባሮች ለምሳሌ እዚህ ጋር ኦብጀክት ትሬን ዴታ የሚል አለ። አላርትን አይተናል ኦልሬዲ። ኦብጀክት ትሬን ዴታ የሚለው ላይ ገብታችሁ እንደዚሁ ፊገር አውት ማድረግ ትችላላችሁ። እዚህ ላይ ለምሳሌ ይሄንን ሀይድ ለማድረግ ቻርታችሁን ሀይድ ለማድረግ ከፈለጋችሁ እዚህ የጎልድ ቻርቱን ሀይድ ታደርጉታላችሁ። እዚህ ላይ ለምሳሌ እዚህ ጋር ደግሞ ቻት ማድረግ ከፈለጋችሁ የተለያዩ ለምሳሌ ፐብሊክ ቻት አለ። ኮሚኒቲ ከኮሚኒቲው ጋር ወይም ከሌሎች ትሬደሮች ጋር ኮሚኒኬት ለማድረግ ከፈለጋችሁ እዚህ ላይ ገብታችሁ ቻት ማድረግ ትችላላችሁ ማለት ነው። ይሄኛው ደግሞ የተለያዩ ዳታዎችን የምታነቡበት ነው። ለምሳሌ እዚህ ላይ ይኸውላችሁ ምን ይላል ስክሪን ማድረግ ትችላላችሁ። የተለያዩ ስቶኮችን እዚህ ላይ ክሊክ በማድረግ ለምሳሌ ተጽላን ከሆነ ፊልተር ማድረግ የምፈልገው ተጽላን ወይም ኔቪዲያን ወይም አፕልን ወይም ጉግልን ሌሎች ማይክሮሶፍት እና እንደዚህ ስቶኮችን ሰሌክት አድርጋችሁ ትሬድ ማድረግ ትችላላችሁ ማለት ነው። ለምሳሌ ፎር ኤግዛምፕል እዚህ ላይ ስትሄዱ ካላንደር ነው የሚያሳየው። ይሄ ደግሞ የተለያዩ ኢኮኖሚክ ዴታዎችን ትሬዲንግ ስለሚጠቅማቸው የተለያዩ ኢኮኖሚክ ዳታዎችን ለምሳሌ ኢኮኖሚክ እርኒንግ ሲወጡ የተለያዩ እርኒንጎች ሲወጡ ሬቬኒው፣ ዲቪደንድ፣ አይፒኦ እነዚህ የመሳሰሉ የተለያዩ ኢኮኖሚክ ዳታዎች ሲለቀቁ የምታዩበት በዚህኛው ፈንክሽናሊቲ ነው ማለት ነው። ይሄኛው ላይ ካላንደራችሁን በማየት ማለት ነው። ይሄኛው ደግሞ ዜናዎች፣ አሁን ዜና በጣም ኢምፖርታንት ነው ያው ለትሬዲንግ ታውቃላችሁ። እና የተለያዩ ዜናዎች ለምሳሌ እዚህ ጋር ከ2 days ago በፊት ዶጃውስ የለቀቀው ስለ ዶጆ የተለቀቀ ዜና ነው። ጎልድ ኤንድ ሲልቨር አር ፊኒሽንግ ሪከርድ ሴቲንግ የር ዊዝ ሞር ሪከርድ ምናምን ይላል። ይኸውላችሁ አነቡት። ጎልድ ሲልቨር ሮዝ ቱ ኒው ሪከርድስ ኦን ፍራይዴ which is what they have been doing for much of 2025 is the most active gold future contract. Friday closed at a record for the 51st time this year according to Dow Jones market data. The precious metal price has surged 66% this year to 4,387.3 a troy ounce ይላል። so this is like kind of data ምን ያክል እንትን እንዳደረጉ አቺቭ እንዳደረጉ በጣም በከፍተኛ ሁኔታ እንደ ከፍ እንዳለ ፕራይሳቸው ምናምን ምን ያክል ፐርሰንቴጅ ቼንጅ እንዳመጡ ምናምን ነው የሚናገረው። so this is important. it tells you how bullish it is, how bearish it is. so በጣም አሪፍ ኢምፖርታንት ነገር ነው ያለው ፈንክሽናሊቲ። እንግዲህ ትሬዲንግ ቪው በጣም ብዙ ፈንክሽናሊቲዎች አሉት። ይሄን እነዚህን የተለያዩ አይኮኖችን እየነካችሁ ማየት ትችላላችሁ። እዚህ ጋር ለምሳሌ ኮሚኒቲ ይላል። ኮሚኒቲ ሰፖርት ስትፈልጉ እዚህ ኖቲፊኬሽን አለ። እዚህ ጋር እንዲሁ ፕሮዳክቶችን የተለያዩ ፕሮዳክቶችን የምታዩበት ነው። ሶ እነዚህን ሁሉ ፊቸሮች ያው ክሊክ እያደረጋችሁ ያው በተለይ ዜናው ቬሪ ኢምፖርታንት። ዜናው በጣም ጠቃሚ መረጃዎች አሉት እና ይህንን ሁሉ የትሬዲንግ ቪው ፈንክሽናሊቲዎችን ቼክ እንድታደርጓቸው ሪኮመንድ አደርጋለሁ። ኦኬ በመጨረሻ የምናየው ደግሞ እዚህ ጋር እንግዲህ እንደምታዩት ከነዚህ ከምናያቸው ፈንክሽናሊቲዎች ለምሳሌ እዚህ ጋር ታይም ያሳያችኋል። እዚህ ጋር ታይም ካውንት የሚያደርገው እዚህ መጥቼ ለምሳሌ እኔ ታይሙን መቀየር እችላለሁ ወደ ተለያየ አቅጣጫ። ፎር ኤግዛምፕል እኔ ለምሳሌ እኔ ላይክ ለንደን ሴሽን ነው አረኩት። ለንደን ሴሽን ነው የምጠቀመው ብዬ ባለሁበት ለንደን ከሆነ ለንደን ነው የምጠቀመው። ያለሁት ለምሳሌ ዱባይ ከሆነ የዱባይ ታይም ፍሬም ነው የምጠቀመው። በሌላም ቦታ እንደዚሁ በአሜሪካ፣ በካናዳ ባላችሁበት ሀገር wherever you live በዛ ታይም ፍሬም ማስተካከል ትችላላችሁ። አውስትራሊያም እንደዚሁ ኢትዮጵያ ውስጥም ያላችሁ ላይክ በትሬድ በምታደርጉበት ታይም ፍሬም እዚህ ጋር መታችሁ ቼንጅ ማድረግ ትችላላችሁ ማለት ነው።
ሌላው እዚህ ጋር ለምሳሌ ፎር ኤግዛምፕል አናዘር ቲንግ ኢዝ እዚህ ጋር ለምሳሌ ማክሲማይዝ የምትል ምልክት አለች እዚህ የዊንዶዋ ምልክት ወይም ደግሞ እዚህ ጋር እዚህ መታችሁ በዚህ ታች ላይ ግርጌ ላይ ማለት ነው በግራ ባረም ሌፍት ወይም በግራ ከታች በኩል ትሬዲንግ ፓናል የሚለውን ብትነኩት እዚህ ጋር የተለያዩ ብሮከሮች ይመጡላችኋል። ለምሳሌ ምን አይነት ብሮከር ነው የምትጠቀሙት? እዚህ ለምሳሌ ኦኤንዲኤ ለምሳሌ እኔ ማይ ፌቨራይት ብሮከር የምለው እሱ ነው እና እዚህ ኢንተራክቲቭ ብሮከር አለ፣ ኒንጃ ትሬደር፣ እንደዚሁም ሌሎች ሚሞ፣ ኤኤምፒ፣ ፎሬክስ.com፣ ትሬዶቬት፣ ትሬድ ስቴሽን፣ ሌሎችም ኮይን ቤዝ፣ አድቫንስ እና እንደዚህ የመሳሰሉት አሉ። እነሱን ከዚህ ጋር ጆይን ማድረግ ትችላላችሁ። ከፈለጋችሁ እዚህ ጋር ሰርች ማድረግ ትችላላችሁ። ለምሳሌ ኤክስነስ አለ እንዴ እስቲ ኤክስነስ የምትጠቀሙ ሰዎች አይ ቲንክ ይኖራል ብዬ አስባለሁ። ዜር ኢዝ አ ዌይ ቱ ኮኔክት ኤክስነስ የምትጠቀሙ ሰዎች በእርግጠኝነት ይኖራል። እንዴት ኮኔክት እንደምታደርጉት ኤክስነስ ራሱ የራሱ ቻርቲንግ እንትን አለው፣ ግን ቢሆንም ትሬዲንግ ላይ ከፈለጋችሁ ግን ማድረግ ትችላላችሁ። ፔፐር ትሬዲንግ ማድረግ ለመለማመድ ስትፈልጉ ደግሞ ኦፍ ኮርስ እዚህ ላይ ፔፐር ትሬድ ማድረግ እና መለማመድ ትችላላችሁ ማለት ነው። ኮኔክት ነው የምታደርጉት ቀጥታ እዚህ ጋር ከዛ ኮኔክት የሚለውን በመንካት ኮኔክት ታደርጉታላችሁ። አሁን ፔፐር ትሬዲንግ ሞድ ላይ አድርጌዋለሁ ማለት ነው። ስለዚህ በቃ አሁን ፔፐር ትሬዲንግ ማድረግ እችላለሁ ማለት ነው። ፔፐር ትሬዲንግ የሚለውን ለምስ ትሬዲንግ ፓናል ገባሁ። ከዛ በኋላ ቀጥታ ፔፐር ትሬዲንግ ላይ ኮኔክት አደረኩት ማለት ነው። ኦኬ ደን እዚህ ለምሳሌ እዚሁ ላይ መጥቼ እዚሁ ያው ትሬዲንግ ፓኔል የሚለው ላይ መጥቼ ማለት ነው። ለምሳሌ ይሄን አሁን ያው እንትን ነው አይደለ ጎልድ ነው አይደለ ትሬድ ማድረግ የፈለኩት፣ ግን እናንተ ሌሎችን ፔሮችንም እዚሁ እንደዚሁ በዚሁ በፔፐር ትሬዲንግ ፔሩን በመቀየር እዚህ ጋር መታችሁ በመቀየር ትሬድ ማድረግ ትችላላችሁ ማለት ነው። አይ ቲንክ ገበያው ተከፍቷል ኦልሬዲ። አሁን እዚህ ጋር ለምሳሌ ፔፐር ትሬዲንግ ላይ እዚህ ትሬዲንግ ፓናል ላይ መታችሁ ፔፐር ትሬዲንግ ኮኔክት ካደረጋችሁ በኋላ ለምሳሌ እዚህ ጋር ባይ ኤንድ ሴል ይላል አይደል? እኔ ለምሳሌ እዚህ ጋር ባይ ካልኩት እዚህ ጋር ለምሳሌ ባይ ማለት እችላለሁ። ኮንትራክት ሳይዙን ለምሳሌ እዚህ ጋር መቀየር ይችላል። ለምሳሌ አንድ ልበለው ምሳሌ ነው። ፎር ኤግዛምፕል ይሄው ባይ አልኩት እዚህ ጋር ባይ መጣ። ኦኬ ደን አሁን ምንድነው የምታደርጉት እናንተ? አንድ ስክሪን ብቻ እንዲሆን ስለፈለኩ ነው። ኦኬ ቅድም እንደተነጋገር ነው ፓናል ላይ መተን በነገራችን ላይ እዚህ ላይ ፓናል ላይ መተን አንድ ዊንዶ አይደለም የምንፈልገው፣ አንድ ዊንዶ ላይ እናርገው። አሁን እዚህ ጋር ባይ ብየዋለሁ። ለምሳሌ አሁን እዚህ ጋር እንግዲህ በደንብ እዩት። እዚህ ባይ ካልኩት በኋላ ቲፒ ይላል እዚህ ጋር አይደለ? ወይም ደግሞ ኤስኤል ይላል። ይሄ ስቶፕ ሉዝ ማለት ነው። ኤስ ማለት ስቶፕ ማለት ነው። ኤል ማለት ሉዝ ማለት ነው። ይኸውላችሁ ስቶፕ ሉዝ። ለምሳሌ እኔ ባይ ስላልኩት ስቶፕ ሉዝ ባይ ካላችሁት ወደ ላይ ይወጣል ብላችሁ ነው አይደለ? ስቶፕ ሉዛችሁን የምታደርጉት የት ነው? እናንተ ያሰባችሁበት ገበያው አይደርስበትም ብላችሁ ያሰባችሁበት ቦታ ወይም ደግሞ ብከስር አይጎዳኝም ብላችሁ የምታስቡበት ቦታ ላይ ታስቀምጣላችሁ ስቶፕ ሉዝን። ለምሳሌ እኔ እዚህ ጋር ስቶፕ ሉዙ አይጎዳኝም እዚህ ጋር ባስቀምጥ ብዬ ካሰብኩ እዚህ ላይ ያለሁበት ላይ ከሆነ ማስበው እችን ስቶፕ ሉዟ ላይ ያመጣና እሷን ሌፍት ክሊክ አድርጌ ጎትቼ አመጣታለሁ። እዚህ ላይ ለቃታለሁ። አያችሁት? እዚህ ላይ መታ ስቶፕ ሉዟ እዚህ ላይ ሆነች ማለት ነው። ከዛ ኮንፊርም ትሉታላችሁ። ይሄው ኮንፊርም አልኩት። ከቴክ ፕሮፊት ደግሞ የት ጋር ነው ትርፌን መውሰድ መፈልገው ብላችሁ ስታስቡት እኔ ለምሳሌ እዚህ ጋር ይሄኛው ሬዚስት ስለሚያደርገው ገበያውን ብዬ ስለማስብ ከዚህ በላይ አልፎ ሊወጣ አይችልም ብዬ ካሰብኩ ቴክ ፕሮፊት ቲፒ ማለት ቲ ማለት ቴክ ፒ ማለት ፕሮፊት እዚህ ጋር እንደውም ቶግል ጠጋ ስታረጓት ከርሰሯን ከላይ ቴክ ፕሮፊት ብሎ ይጽፍላችኋል ምን እንደሆነ። እሷ ላይ ሌፍት ክሊክን ረግጣችሁ ወደ ላይ ትጎትቱታላችሁ። እዚህ ጋር ተለቁታላችሁ። 33 ብር ከ74 ሳንቲም አተርፍና አቁመልኝ ይላል። በእርግጥ እዚህ 44 ብር ነው የምከስረው አይደለ? ስለዚህ እዚህ ጋር የ44 ብር በጣም ብዙ ኪሳራ ነው። ሰው እዚህ ጋር ኮንፊርም ይላል። ስለዚህ አሁን ሪስክ ሪዋርድ የኔ መጥፎ ነው የሚባለው ስለ ሪስክ ሪዋርድ ስለማላወራ ነው። አሁን ስለዛ ስላላው ለምሳሌ ጠጋ ማድረግ ትችላላችሁ ከፈለጋችሁ። እሱን እንደናንተ ሪስክ ሪዋርድ እናንተ ቶለሬት የምታደርጉ ምን ያህል በከስር ነው የሚያዋጣኝ የሚለውን እናንተ ናችሁ የምታውቁት። ስለዚህ ይሄንን ቴክ ፕሮፊትን ወደ ላይ እንትን በማድረግ ደግሞ ስቶፕ ሉዛችሁን ደግሞ ወደ ታች በማድረግ ሴልም ስትሉ እንደዛ ነው። ፎር ኤግዛምፕል እኔ አሁን
ፎር ኤግዛምፕል ይሄን ማርኬት ልዝጋው ብል ይሄውላችሁ ኤክስ ምልክቷን ስትነጓት የገዛሁበት ቦታ ላይ ማለት ነው ባይ ያልኩት መሀል ላይ አይደለ ኤክስ ምልክቷን ክሎዝ ፖዚሽን ነው ይሄው። ኦኬ አሁን ሴል ለማለት ከፈለኩ ለምሳሌ እዚያ ሴል አልኩት አይደለ። ለምሳሌ አሁን ቁልቁል ይወርዳል ወደ ታች ይወርዳል ብዬ ካሰብኩ ነው። ስለዚህ ስቶፕ ሉዝ የሚሆነው ከላይ ነው ማለት ነው። ገበያው ከወጣ ከዚህ ካለፈ እኔ ከ23 ብር በላይ መክሰር አልፈልግም። $23 በላይ እዚህ ጋር ማስቀመጥ ይችላልላችሁ። ኮንፊርም ትሉታላችሁ። ቴክ ፕሮፊታችሁን ደግሞ ወደ ታች ታረጉና $71 ካተረፍኩ እወጣለሁ ብላችሁ ካሰባችሁ እዚህ ጋር ኮንፊርም ትሉታላችሁ። አለቀ። ቴክ ፕሮፊት 23 ብር ሪስክ ያደረኩት 23 ብር ነው። ማግኘት የምፈልገው ግን 71 ብር ነው ብዬ ካሰብኩ ማለት ነው። ኦኬ ይሄን ይመስላል። ሌላው ደግሞ እስቲ ቆይ ሌላ መናገር የምፈልገው እዚህ ጋር አይ ቲንክ ይሄ ነው። በመጨረሻም ያው ትሬዲንግ ቪው እንግዲህ እንደዚህ ነው። በቀጣይ ቪዲዮ እንግዲህ ማገኛችሁ በፎሬክስ ማርኬት ላይ እንዴት አድርገን ቻርት አናላይዝ እናደርጋለን እና ደግሞ እንዴት ስኬታማ የምንሆንባቸውን የተለያዩ ቴክኒኮች ከቤዚክ ከጀማሪዎች ጀምሮ ሚዲየም ሌቭል ላላችሁ እንደዚሁም አድቫንስ ደረጃ ደርሳችሁ በደንብ ገንዘብ ለምታገኙ ደረጃ እስካላችሁ ያለውን ሌቭሎች በሙሉ እና ቴክኒካል አናላይሲስ ስለ ፎሬክስ ትሬዲንግ በጥልቀት ገብተን እናያለን። ሰላም ቆዩ። ፋይናሊ ሴልና ባይ የምትሉባቸውን ፈንክሽናሊቲ ያሳያችኋለሁ። ፈንክሽናሊቲው እንግዲህ ለምሳሌ እዚህ ጋር ከፈለጋችሁ እዚህ ጋር ቀጥታ ባይ ዘ ማርኬት ማለት ትችላላችሁ። እዚህ ጋር ትሬድ የሚለውን አይከን በመንካት ቀጥታ ባይ ማድረግ ትችላላችሁ፣ ወይም እዚህ ሴል ማርኬት የሚለውን መንካት ትችላላችሁ። አይ ከፈለጋችሁ ደግሞ እዚህ ጋር ደግሞ ቀጥታ ፊት ለፊት አለ ከላይ በሌፍት ኮርነር በኩል ጫፍ ላይ ያለውትን ለምሳሌ ቀዩ ሴል ነው የሚለው፣ ባይ የሚለው ደግሞ ወደ ላይ ገበያ ይወጣል ብላችሁ ካሰባችሁ ባይ የሚለውን ትነኩታላችሁ። የምትፈልጉትን ምን ያክል ዩኒት ጎልድ ትሬድ ማድረግ እንደምትፈልጉ እዚህ ታስገባላችሁ ቁጥሩን። እኔ ፎር ኤግዛምፕል 1 ነው አልኩት። ሶ ማርኬት ባይ ዘ ማርኬት አልኩት። ከዛ እዚህ ጋር ምን ይመጣላችኋል? ፈንክሽናሊቲ ቴክ ፕሮፊት የሚላለ። ቴክ ፕሮፊት ማለት ምን ያክል ትርፍ ነው የምትፈልጉት። ለምሳሌ እዚህ ድረስ ከሆነ ትርፋችሁ $114 ይላል አይደለ? እዚህ ጋር ኮንፊርም የሚል ይመጣላችኋል። ወደ ላይ ድራግ አርጋችሁ ሌፍት ክሊክ ነክታችሁ ድራግ አርጋችሁ ከወሰዳችሁት በኋላ ኮንፊርም የሚለውን ትነኩታላችሁ። ኦርደር አደረጋችሁ ማለት። ስቶፕ ሉዛችሁን ደግሞ የት ጋር ነው የምታደርጉት? ይችት ኤስኤል ማለት ስቶፕ ሉዝ ነው። ወደ ታች ታመጡታላችሁ። እዚህ ጋር ሲደርስ የምትፈልጉ ቦታ ላይ ሲደርስላችሁ ኮንፊርም የሚለውን ስትነኩት አፕሩቭ ያደርገዋል ማለት ነው። 79 ብር ሪስክ አድርጌ 114 ብር ነው ማግኘት የፈለኩት ማለት ነው። እኔ ገበያው ይወጣል ብዬ ስለገመትኩ ነው ይሄን ያደረኩት። ምሳሌ ነው እዚህ ላይ ለማስረዳት የተጠቀምኩበት። ይሄን ይመስላል። በሌላ ቪዲዮ ወይም ደግሞ በትሬዲንግ ቪው ላይ የምጨምርላችሁ ወይም ግልጽ ያልሆነ ነገር ካለ በኮሜንት ሴክሽን ላይ አሳውቁኝ። ኮንግራቹሌሽን። ትሬዲንግ ቪው በ90% የሚሆነውን የትሬዲንግ ቪው ፈንክሽናሊቲ አይተናል።